ወይኔ ቻትና ምንድን ነው የምታስፈራው? ቆይ ምንድን ነው ደስ የሚያንቦቀቡቀኝ? አይደለሁም እንዴ? ምንድን ነው የመሰለኝ? ምክሩ የት ገባ? ኧረ ምክሩ ይትቤ ምክሩ ጠፍቶብሻል። ብታመልጪ ነው የሚሻለው። አያመለጥኳት። ምን ሞኝ ነው ፊቷ ተገትሬ ቁልጭ በለው። ኧረ ለብቻ ቆሞ መፍለቅለቅ እንዴ! ቆይ ህፃን ልጅ ብቻውን ሲስቅ መላእክቶች እያጫወቱት ነው ይባላል። አንቺ ስትስቂ ማን እያጫወተት ነው? እንበል ይትባረክ እያጫወተኝ። ይትባረክ። ኧረ ጉዴን ስሙልኝ። ፈሴን ጥዬ ሮጬ ጥሩ ስራ እንደሰራ ሰው አመለጥኳት ብዬ እየተደሰትኩላችሁ ነው። የዓለም አሳፋሪው ሰው እኔ ነኝ። ግን እኮ መሮጥ ምን ያሳፍራል? ያኮራል እንጂ። እነ ኃይሌ ገብረስላሴ ስንት ታሪክ የሰሩት በሩጫ አይደል? እና እኔ ምን ቤት ነኝ? አሁን አግኝታኝ ምንድነው እንደዛ ቢሮ ውስጥ የሚያሯሩጥ ብትለኝ፣ ለጤንነት ነው፣ ስፖርት ሩጫ ለጤንነት ይጠቅማል እላት ነው። በዚህ አይነት እንኳን ልታገባኝ አይምሮ የተነካ ነው ብላ ዞር ብላ ማታይ። ወይኔ ጉዴ! ታዲያ እኔ ምን ላድርግ? ምክሩ ጠፋብኛ። ደግሞ እነሱ ናቸው ያን ሁላ ምክር ማናሸክሙኝ አላቸው። ምን አድርጎሽ ነው? ምን ነግሮሽ ነው? በእናትሽ ቀልድ ነግሮኝ። ወይኔ ምን አይነት ቀልድ! በእናትሽ ስወድሽ በምንዬ። እኔ እኮ የሙሩ ቀልድ ሰምቼ አላውቅም። አርባት ሰሚ ነው የሚሻልሽ። ሰው በሻሊ ቀልድ ፌንት ያደረገ የይትባረክን ቀልድ ደግሞ ቢሰማ ሳምንት ነበር ኮማ ውስጥ የሚገቡት። ውይ እኔ ኮማ ውስጥ አይደለም ትራኮማ ውስጥም ልግባ። ንገሪኝ በቃ። ኧረ አንቺ ጓደኛ አቅልሽ እንድትስችብኝ አልፈልግም። አቅሌን አይደለም እንጥሌንም ልሳት። በቃ እኔ በራሴ ላይ ፈርጃለሁ። ንገሪኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። በራሴ ላይ ለሚደርሰው ነገር እንዳልቃይዳ ኃላፊነቱን ወስጃለሁ። በቃ ንገሪኝ እስቲ። ማር በሚሙች እኔ ከሞትኩ ቀልዱ ማን ይነግርሻል? እሺ እኔ ልሙት? አንቺ ከሞትሽ ቀልዱን እንዴት ልትሰሚ ነው? እና እሺ ማን ልግደልልሽ? ኧረ ማንንም አትግደይልኝ። ይትባረክ እንኳን ቆሞ ቀልድ ሊነግረኝ ገና ሲያየኝ ነው እየሮጠ የገባው። ተይ እንጂ ምን ነው በወሬ ሱሴ ላይ መረማመድሽ? እኔ ነው ያድርገኝ። አንቺም ነገ ሱስሽ መታወቁ አይቀርም። ረጋግጥሻል። ተይልሽ የይትባረክማ ያለ ጥርጥር ይሳካል። ምክሬን ከነማሯን ውጭኝ የላኩት ገለጥ እያደረገ መተረክ ነው። ብቻ ቃላትና ተግባሩ አልጣጣም ብሏት የመከረህን ልጅ ነው የወደድኩት እሱን አምጣልኝ እንዳትለው። ኧረ እኔ አልፈልግም። ጠማማቱን ቆልማማ ማናያትና። ግን እንደው ቆንጆ ብትሆንስ? አይደለም ቆንጆ፣ ለምን አድባር አስደንጋጭ አትሆንም? አልፈልግም። አድባር አስደንጋጭ ማለት እኮ የምታስፈራ ማለት ነው። እናቴ ደግሞ ሁሉን ነገር በአንድ አቅጣጫ አትይ፣ ገልበጥ እያደረግሽው። አድባሩ የደነገጠባት በቁንጅናዋ ቢሆንስ? ነው እንዴ? እሺ እንዳልከው ቁንጅናዋ አድባር የሚያስደነግጥ ቢሆንስ? አልፈልግም። አማርኛ እኮ ነው የማወራው። በግጥም ልንገርሽ፣ በዚህ ኑሮ ፍቅር ተጨምሮ ኑሮዬ ከሚሆን ሮሮ እዛው ይትባረክ ጋ ይቅር ተሰንቅሮ። ስላዳመጣችሁኝ አመሰግናለሁ። ገጣሚና ጸሐፊ ተስፉ ነኝ፣ በቅንፍ የእናቱ ልጅ። አይግጥም ተስፍዬ፣ እንደው እዚሽ ግጥምሽ ላይ የሆነ ዜማ ጨምረሽበት ለምን ነጠላ ዜማ አድርገሽ አለቂው? ኧረ እኔ ይቅርብኝ።
አረረረረረ ዘፋኝ ያልሆኑትንም እንዳንቺ እያበረታቷቸው ነው ዜና የሚመስል ነጠላ ዜማ እየሰሩ ዘፋኝ ተብሎ ገሃነም የሚገቡት። ወይ እሱስ ልክ ነው፣ ይቅርብህ። ዘፍነ ህዝብ ሳታስደስት ከፈጣሪም ጋር ተጣልተ እንዲሁ የገሃነም እሳት መቆስቆሻ ከምትሆን ዝም ብለህ ትዳር በደላለህም ብትሸቅል ነው የሚሻል። አራው እኔ የሚያዋጣኝን መቻጣሁት እናቴ። ባለነጠላዎቹም ፍቅር በወሬ ሆኖባቸው መግቢያቸውን ጥሮጦስ ነው። የእኔ ድልላ ስራ ግን ፍቅር በወሬ ቢሆንም መጨረሻ የገነት ነው። ምክንያቱም ተፋቀሩ ነው ያልኩት። ለብር ሳይሆን ለጽድቅ ከሆነ የድለላ ስራ የምትሰራው ጥሩ ነው። ለምንድን ነው ያለ ብር የምሰራው? እኔ ማን የሚሉኝ የጋሽ ቫላንታይን ሌጋሲ ያስቀጣይ ነኝ። ሰው በነፃ ማጋባው ብርም ወዶ ጽድቅም ወዶ አይሆንማ። ለምንድን ነው የማይሆነው? ፈጣሪም በላባችሁ በወዛችሁ ብሉ ነው የሚለው። እኔም ምላሴን እስኪያለበኝ ድረስ አውርቼ እኮ ነው። አንተ እዚህ ላብላብ ስትል ይትባረክ ልጅቷን ሲያት በድንጋጤ የመከርከው ምክር ሁሉ በላብ መልክ ተኖ እንዳይወጣ። ምክሬን ያትነውናማ ማን ይለቀዋል? እንዲሁም እንደተማርኩት ትነት ነው ወደ ዝናብ የሚቀየረው። ምክሬ ዝናብ ሆኖ ሲመለስ መልስ ያጠጣዋለሁ። ጉም ሰርቶ በኖ እንዳይቀርፍራ። አረ የሴጣን ጆሮ አይስማ በይ። አይሻልክም? የመጠቀችው ሳተላይት ጆሮ አይስማ። ሳተላይቷማ 100 ሚሊዮን ህዝብ ታበለጽገናለች ብሎ አንጋጥ ወደ ሰማይ ልኳት። የሀገር ጉዳይ ትታ የቤተሰብ ጉዳይ ብትሰማ የህዝብ እንባ አውርዶ ነው የሚፈጠፍጣት። የህዝቡ እንባማ ተለመደና እንኳን ሳተላይቷን ሊያወርድ አምባገነን መንግስት ማውረድ አቅቶታል። አምባገነን መንግስትማ ህዝብ እንዳያለቅስበት እንባ ጠባቂ ሾሞ ህዝቡ ጠብታ እንባ እንኳን ሲያነባ በያዙት ዱላ ህብለ ሰለሰሩን ቆርጠው እንባውን አይደለም ምራቁን ያስጡታል። የኔ ጉፋያ እንባ ጠባቂ ማለት ህዝብ ላይ በደል ሲደርስ እንባውን የሚያብስ ማለት ነው፣ የሚያስለቅስ ነው። እናቴ ብር የማይቀየረው ነገር የለም። ገንዘብ ከከፈልሽ እንባ ጠባቂው አስለቃሽ ጭሶ ነው። ለምን እንባ ብቻ ላጭ የሚመረቅላቸው ብሎ ያዝረከርክሻል። እሱ ለእናንተ ነው። እኛ በደናው ጊዜ የበርበሬ ጭስ እየታጠንን ስላደግን አሁን ይሄ አስለቃስ ጭሱ ልክ እንደ ሉባንጃ ጭሳችን። ለነገሩ ልክ ነሽ። የድሮ ሰዎችማ ምንም አይበግራችሁ። ጣሊያን መሳሪያ ታጥቆ ምሽግ ቆፍሮ ሊዋጋ ሲመጣ ህዝቡ በባዶ እጁ ግር ብሎ ሲወጣበት እነዚህ የጦር ስልት አልገባቸውም፣ ሲገባቸው ተመልሰን እንመጣለን ብሏል ጥሎ ሄደው። ምን አልክ አንተ? አንተ ቀሚስ ለባሽ ዘራፍ ዘራፍ ዘራፍ! አትንኩኝ! እሺ አልነካሽም። ዘራፍ 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 ዘራፍ! እኔ ገዳይ። እናቴ መግደል እኮ መሸነፍ ነው። ተረጋጊ። ምድረ ፈሳም ሁላ በጀግንነታችንማ እንዲህ ስታላግጡብን ዝም አልንል። ይቅር በይ። ሰው መተቸት ትውልዱ ላይ እንደወረርሽኝ ተጋብቶብን እኮ ነው። ወሬ ብቻ ምንም ሳንሰራ ሰው መተቸት እንደሱ ነሽ። ራምናለሁ። ከጀግናም ጀግና ናችሁ። እንዲህ ስትውረገረጊ ጣሊያን አይደለም ሰይጣን ራሱ ምን አንቀልቅሎኝ ነው የገባሁት ብሎ ፈሱን ጥሎ ነው የሚሮጠው። ለምን አባቱ ነው ፈሱን ጥሎ የሚሮጠው? እኛ የሰይጣን ፈስ ምን ይሰራልናል? ምንም አይሰራላችሁም። ተረት እኮ ተረት። ፈሱን ጥሎ ሮጠ ሲባል አልሰማሽ? ተረት እኮ ነው። የተረት ተረት ትውልድ የላም በረት። እናቴ ተረቱን ጨርሽልኛ። የምን ተረት? ተረት አልሽኝ። የላም በረት አልኩሽ። ውይ ለካ የላም በረት በመሰረት ተተክቷል። የመሰረት ባክህ የተረት ተረት ትውልድ ነህ ነው ያልኩ ነው እንዴ? እኔ እኮ ስደነግጥ ጆሮዬ ግማሽ ነገር ነው የሚሰማው። አንተ ጆሮ ተረት ሊነገርህ አይደለም የተረት ተረት ትውልድ ነው የተባልከው። አሁን አትቀባጥርብኝ። ተነስና ውሃ አምጣልኝ። እሺ ከየት ላምጣልሽ ግን? ከጣና ከአባይ ከዋቢ ሸበሌ ወይስ ከወንዝ ዳር ፕሮጀክት? ምንድነው የምትቀባጥረው? የምን አባይ የምን ጣና የምን ወንዝ ነው? እኔ የምጠጣው ውሃ ከባልዲ አምጣልኝ ያልኩ። ከዚሁ ነው እንዴ? እኔ እኮ ትእዛዝሽ ወታደራዊ ትእዛዝ ሲሆንብኝ የዘመትኩ መስሎኝ ነበረ። ወይ ጉድ! ነካክተው የተኛውን በሬ አደረጉት አብሬ አሉ። ሳይቸግረኝ ነካክቼ 21ኛው ብርጌድ ውስጥ ልገኝ። አንተ አትቀባጥርብኝ። ሂድና ውሃዬን አምጣልኝ። ውሃ? እሺ። አንቺን የመሰለሽ ቆንጆ ለማግኘት ነው ለካ ይሄን ያህል የታገስኩት። የታገሰ ከሚስት ይወልዳል አይደል የሚባለው? ትዕግስት ጥሩ ነው፣ የጣፈጠ ያስበላል።
የጣፈጠ ብቻ እጅ የሚያስቆረጥም እንጂ። ይሄኔ አንዷ ዚግቢ ማትባል ለፍ አርጋይ ቢሆን ኖሮ አንቺን የመሰለች ቆንጆ ማጣጣም አልችልም ነበረ። ምነው ገና ለአቅመ ትዳር መድረሴ ነው አሉ። ገና መድረሴ እኮ ነው። የአንቺ አንበሳ ግን ይኸውልሽ ማርሹን ወደኋላ ለጥጬ እድሜውን አስፈላጊ ቦታ አመጣዋለሁ። ደግሞ ወደፊት ብቻ አይደለም ወደኋላ ሲጫወት ስማ አሪፍ። ደግ አደረጉ። ለሞት ቅርብ ስለሆኑ ለምን ወደፊት ይነዳሉ? እምቢ አላረጅም ብለው ወደኋላ ነው እንጂ መሸክሸክ። ገና አሁን የሚግባባኝ ሰው አገኘሁ። የኔ ቆንጆ ግን ወደኋላ ሲነዱ ተጠንቀቁ። ፍሬም በጥሰው የሚታቀፍ ሕፃን ልጅ እንዳይሆኑ። አቤት ጨዋታሽ ራሱ ማር እኮ ነው። ምን ጨዋታ ብቻ! ሁሉ ነገር ሀገር የመሰከረለት ያጨበጨበለት ማር ነው። ሀገር የመሰከረልኝ እንዴት? ቀምሶ አጣጥሞ በጣፋጭነቱ የመሰከረልኝ ማር ነኝ ነው እንዴ? እኔ እኮ የግሌ መስለሽኝ። ለካ እንደ ሙዚቃ ዜማ የህዝብ ነሽ። እና እንደርሱ አይኔን በሴዴክስ በረኪና አጥቤ ምንም አላቅም እንድለው ነበር የፈለጉት? ኖ እኔ እንደሱ አላልኩም። ምን መሰለሽ ረጅም ጊዜ ውጭ ሀገር ስለኖርኩኝ ጊዜን በስራ ነው ያሳለፍኩትና ይሄ ነገር ትንሽ ቆይቶብኛል ማለት ነው። እና እንደዚህ የስኳር መጠኔ ከፍተኛ ነው አይሉኝ? ማን ያለ? እኔ ስኳር እኔማ ስኳር የለብኝም። ሀኒሙች ይገርምሻል፣ ከልጅነቴ ጀምሮ ጉንፋን እንኳን አንድ ቀን ይዞኝ አያውቅም። አረ የምን የበሽታ ሜኑ መዘርዘር ምን የዚህ ሀገር ሰው እኮ ምን ወሬኛ እኮ ነው። እኔ የሆነ ነገር ብለውሽ ሊሆን ይችላል ብዬ ሰግቼ እኮ ነው። በነገራችን ላይ አጠቃላይ ምርመራ አድርጌያለሁ ሰሞኑን። ወረቀቱን ላሳይሽ ይችላል። ምን ያለበት አሉ? እኔ ምን ያደርግልኛል የእርሶ የምርመራ ወረቀት? ለውትድርና አልመለመሉት። እኔ ሹገር ያልኩት ጣፋጯን ያልኩት። እዚህ ሀገር ከኔም የሚበልጥ ለካ አራዳ አለ። ሃኒ አላወቅኩትም። አሞሌ ማለት ነው። አሞሌ? እሺ ለሱ ይቅርታ፣ ግን ጥሎኝ ገባ ያልኩሽ እውነቴን ነው። ደግ አደረገ። ገና ከመቀጠርሽ አግጥጠሽ ስትሄጂበት መሮጥ ሲያንሰው። ኧረ እኔ አላገጠጥኩም። እንደ ስራ ባልደረባነቴ ተመጣጣኝ ፈገግታ ሰጥቼው ነው የሄድኩት። እሺ ተመጣጣኝ ፈገግታውስ ምን ፍለጋ ነው? የተባረክን ለማማለል? ኧረ አንቺ ፈሪ እንዴ! በፈገግታ ስታማሉ አፍሮ ይሮጡ አይበቃም እንዴ? ደግሞ እኔ ምን ቤት ነኝ ብዬ ነው የማፍሩ? የታውቂው ነው ማማልለው። አሃ የትላንቱ ትውውቅ አላረካኝም። ስለዚህ ዛሬም ድጋሚ እንተዋወቅ ልትዩ ነው ፈገግ ብለሽ ሄድሽው? ምንድነው ድጋሚ የምተዋወቀው? እኔ በአንድ ተኪ ላይ ሸኘሁትን ጉድ ሲቆይ ይጠነክራል ስላልኩሽ ሲያባንንሽ አድሮ የሩቅ ሰው ከሚበላው የስራ ባልደረባዬ ይብላው ብለሽ ልታስረክብ ይሆናል። እኔ መቼም አያባንነኝም። እንዳንቺ ከሚቆጨኝ 1000 ዓመት ይቀመጥ። ኧረ 1000 ዓመት ምን ያደርግልሻል? ዩኒስኮ ሊጠፋ የተቃረበ ቅርስ ብሎ እንዲመዘግብልሽ ከሆነ 100 ዓመት ይበቃሻል። አንቺ ልጅ ከዚህ ውጭ የምታውቂው ወሬ የለሽ? ምን አውቃለሁ? ምንም አላውቅም። ግን በምንዬ እውቀቴ ሙሉ እንዲሆን አንቺ ጋር ስላለ ታውቂዋለሽ። ንገሪኝ እስቲ። እሺ ምንድነው የምነግርሽ? ማለት ዩኒስኮ በሚዳሰስ ነው በማይዳሰስ ቅርስነት ነው የሚመዘግበው? አላውቅልሽ። ታዲያ ይሄንን ሳያውቁ ዝም ብሎ ተሸክሞ መዞር ምን ዋጋ አለው? እሺ ለማንኛውም ነው የተባረክ ጋር ሄድኩት። ምንም ነገር ፈልጌ ሳይሆን ስራ ላይ ጎበዝ ነው ስላልሽኝ ስራዬን አይቶ እንዲገመግምልኝ ነበር ሄድኩት። እንዴ እኔ እኮ አላምንሽም። ያንን ሁሉ ለአመታት የተጠራቀመ ስራ በአንድ ቀን ሰራሁት እያልሽ ነው? ምን ይገርማል ስሰራው እንደ ኖርኩት። ብቻ በስራ ፍጥነቴ አስገርሟለሁ ብለሽ አቡክተሹ በድድብናሽ እንዳይገርም። ጎበዝ ነው አላላችሁም? እስቲ እና እንግዲህ መስከር። እኔ የምልሽ ምን ነው ግን ልማታዊ ተሸላሚ ሰራተኛ ነኝ አልሽ? ማን ለማስጠቆር ነው? እኔ ስራዬን ነው የሰራሁት። ሳይጠቆሩ መቅላት የፈለገ አርፎ ስራውን መስራት። እንግዲህ ውሰጅለትና የተባረክ እንደሆነ ስራ ላይ ቀልድ አያውቅም። በቀይ እስክሪብቶ የእንቆጣጣሽ ስዕል አስመስሎ ይልክልሻል። እኔም እሱን ማየት አይደል ናፈቀኝ። ወዲያ አባውን ስራ ያወጣዋል አሉ። ትንሽ ቆይተሽ ደግሞ አይኑን ማየት ናፈቀኝ እንዳትኝሽ። ወይኔ ጉዴ ተዋረድኩ። ኧረ እንደው ምን ጉድ ነኝ! ኧረ ምን ጉድ ነኝ! ይማ ዋናው የተባረክ አይደለሁም። ስወለድ በስተት ዋናውን ቀብረው የእንግዲሁን የተባረክ አሳድገውኝ ነው። አዎ
የእንግዴ ልጅ እንጂ ትክክለኛ ሰውማ እንደዚህ አያደርግም። ትላንት ድብብቆች ሲጫወት ነበር፣ ዛሬ ደግሞ አባራው። እኔ በዚሁ ከቀጠልኩ ነገ ደግሞ ሸርታቴ የሚጫወትበት በመስሪያ ቤቱ ወጪ መንሸራተቻ ይገዛልኝ ማለት አይቀርም። ትልቁ ዳቦ ሊጥ ሆነ የተባለው ለኔ ሊጥ ነኝ። ከሊጥም አብሴት የሌለው ሊጥ። እናት እየሳቅሽ ነው እና ላልቅስልህ? አረ ምን በወጣሽ ጠላትሽ ጣሊያን ያልቅስ። ይሄ ባንዳ የሰው ልክ ማያቅ በጀግንነት አርበደበዳችሁት አይደል? እናት ግን በአድናቆት ፈርሚልኝ ያለሽ የለም? ኢትዮጵያን በቀኝ ግዛት ያልተያዘች ነፃ ሀገር በማድረግ ታሪክ ላይ ረሳ የዓለም ሕዝብ ልብ ላይ በሁሉም ተፈርሟል። እና እናቴ ኢትዮጵያ ነፃ ሀገር ከሆነች የንትን ነፃ አውጪ ነን የንትን ነፃ አውጪ ነን የሚሉት ከምን ነፃ ሊያወጧት ነው? ከሀብት ነፃ ሊያወጧት ይሆናላ። ከሀብት? አዎ። ምን ነው? ማንን? ኢትዮጵያ ነው። እስቲ እናት ራስሽን በደንብ ቼክ አድርጊ። ቅድም በወኔ ስትወራጪ ድንበር ጥሰሽ ሌላ ሀገር ገብተሽ እንደ የትም አልገባው፣ እዚሁ አገሬ ውስጥ ነው ያለሁት። ደገመችው። አሁንስ አንቺ ሳትሆኚ እኔን የመሰለኝ ድንበር ጥሼ ሌላ ሀገር የገባሁት። አንተም ብትሆን እዚሁ ኢትዮጵያ ውስጥ ነው ያለኸው፣ የትም አልገባህም። አረ እናቴ አትገግሚ ነው ወይስ አንዴ ተደናብሯል በደንብ ላደናብረውና ከቤትም ከሀገር የሚውጣ ብለሽ ነው? ምንም የሚያደናብር ነገር የለም። ድሮም ቢሆን ኢትዮጵያ ሀብታም ነች። መገበያዋ ገንዘብ ራሱ ወርቅ ነው። ወርቅ? እናት ቅብ እንዳይሆን። አንተን ይሄ ሰው ቅብ ትክክለኛ ወርቅ ነው። ክፋታችን እየጨመረ ሲመጣ ገንዘባችን ወርዶ ብር ሆነ፣ ከዚያ ደግሞ ነሐስ ሆነ። አሁን ደግሞ በእናንተ ተንከሲስ ጊዜ ቆርቆሮ ሆነ። ምን አይነት ቆርቆሮ ነን? አሲዳም ትውልድ። እናት ምን አለ በእናንተ ዘመን በተወለድኩ። ለወርቁ አይደለም እና ለምኑ ነው? በጀግንነት ለመዝመት ነው። በኪሴ ወርቅ ፍራንክ ይዤ እንኳን ሀገሬን ሊወር ለመጣ ጠላት ራሴስ ነገር ፈልጌ አልዘምትም። በጀግንነት ለመዝመት በእኛ ዘመን መፈጠር የለብህም። አሁንም ቢሆን መዝመት ትችል። ቆርቆሮ በኪሴ ይዤም አይነፋም። አንጸባራቂዋን ስትይዥ ነው እንደ ሮኬት ተተኮስ ተተኮስ የሚያሰኘው። አሁንም ቢሆን ለአገር ሰላም ብለህ ከዘመትክ አገርህን ወደ አንጸባራቂው ዘመን ትመልሳታል። ተይ እንጂ በተበላ ቁብ ልዘምት። ቆዳ መልስ በግ በ50 ሳንቲም በልታችሁ ሀገሪቷን ባዶ ካስቀራችኋት በኋላ እኔ በዘምት የበላችኋትስ በግ አትስቅብኝም? እኛንን ሀገሪቱን ባዶ ያስቀረናት እኛንን። እናንተ ምን ቀምሳችሁ ታቆዩ? የነበረን ሰላምና ፍቅር ነው በረከት ሆኖ በግ በ50 ሳንቲም እንድንበላ ያደረገን። እርስ በርስ እየተባላችሁ ወንድም ወንድሙን እየገደለ ነው አገሪቷ ላይ በላ ያወረዳችሁባት። መዝመት ካለብህም ይሄን ለማጥፋት ነው መዝመት ያለብህ። እሺ ዘምታለሁ። አትንኩኝ አትንኩኝ አትንኩኝ። ሰውነት ነው የሚነካው። አይምሮዬ መቼ የበላሁት አካል ኖሮኝ ይነካ? ምግብ ፈሪ ነው የሚያደርገው። ጀግና እየተራበ እየተጠማ ነው የሚዘምተው። ባንበላም ባንጠጣም በባዶ ሆዳችን መሳሪያ ብናጣ ይዘን ሹካ ማንኪያ ጠላትን ለማጥፋት እንገባለን ጫካ። ጫካ ጫካ ለካ ለእርስ በርስ ጦርነት ነው የሚገባው። እናንተ ለውጊያ የት ነው መገቡት? እኛማ የትም አንገባም። ደረታችንን ነፍተን ተራራ ላይ ነው የምንወጣው። ተራራ ላይ ነው የምትወጡት? አዎ። እሺ ታዲያ እኔ የትኛው ተራራ ላይ ልውጣ? እናት ስቀሻል ስቀሻል። እንደው በጦርነቱ ይዤሻለሁ፣ ድጋሚ እንዳትኮሳተሪ። እንደው ባዶ አይሆንብሽ፣ በማይጨው በውጫ ላይ ይዤሻለሁ። አሞሌ ይጣፍጣል እንዴ? ቀላል ይጣፍጣል። ያለ አሞሌ ህይወት ራሱ ባዶ ነው። ቆይ ለሰው ነው ለከብት ነው? የምን ከብት አመጡብኝ? ለሰው ነው እንጂ አሞሌ የኔ ጣፋጭ ላንቺ አይደል ከፍ ዝቅም ነው። እኔ ሃኒ ማለት አሞሌ ጨው፣ ያው እንደምታውቂው ውጭ ሀገር ብዙ ጊዜ ቆይቼ ስለመጣሁ አማርኛ ትንሽ ግራ። ምን ነው አስሬ ከሀገር ውስጥ ከሀገር ውጭ ይሉብኛል። ሚግሬሽን የገቡ መሰለውት እንዴ?
አሞሌ ማለቴ ብር ማለቴ ነው። አሞሌ ማለት ገንዘብ ማለት ነው። በየት በኩል ነው አሞሌ ዞሪያ የመጣችው? ወይ አንቺን ባለማግኘቴ ይኸውልሽ ከህይወቴ ጣፋጭ የህይወት ቅመም እንደጎደለኝ አሁን ያወቁት የኔ አሞሌ። የምን ጠጋ ነው? እርሶ ኖት የኔ አሞሌ ነኝ። ያንቺ አሞሌ ነኝ። ሃኒዬ ስንት ክፉ ነገር አሳሰብሽኝ። ምን ክፉ አሰቡ? እስኪ ንገሩኝ ልስማት። ስልሽ አሞሌ ጨው ስትይ ይሄ ሰውዬ አይጣፍጠኝም እያለች ነው። ከብት ይሄ ሰውዬ ኮርማ ነው እያለችኝ ነው ብዬ ሳጋው። እርሶ ካነሱት አይቀርማ ሳልነግሮት ማለት የማልፈልገው ኮርማማ ድብን አድርገው ኮርማ። ምን ነው ጨዋታሽ ማር ነው ብል እዚሁ ቁጭ አድርገሽ ትዘረጠጭኛለሽ እንዴ? እየዘረጠኩ ከመሰለው ይቅርታ። አሁን እሺ አሞሌ ያስድሱኛል አያስድሱኝ? ገንዘብ ስጠኝ ነው? ሰጥሻለሁ። ያንቺ የኔ ያንቺ ማለት እኮ ነው። አየሽ ደግሞ ለወደፊቱ ለህይወታችን የምን ወደፊት ነው እንዴ? እኔ ከሼባ ጋር ወደፊት የማስበው እንደው ሲያዩ ምን ነው የቀብር አስፈጻሚ የሚመስለው? ሃኒ እንዳትሳሳሽ ሃኒ። ኖ የስራ ጫናና ድሎት ስለበዛብኝ እኮ ነው ገዘፍ ያልኩት እንጂ እንዴ እኔ እኮ ፋይሪጅ ላይ ነኝ ገና። የመጀመሪያው ነኛ በይው። ኧረ አልለው። ቆይ እርሶ ሰውዬ ምን ፈልገው ነው የመጡት እኔ ጋር? ምን እፈልጋለሁ ማሬ? ፍቅር ነዋ። ፍቅር። እርሶ ሰውዬ ሼም አይዞትም እንዴ? የታውቀውኝ ነው ፍቅር ምናምን የሚሉት? ይኸው ዛሬ ተገናኘን፣ ይኸው ተዋወቅን። ቀስ እያለን አብረን እየኖርን ደግሞ በቃ ወደ ፎንቃችን ሰተት ብለን እንገባ። ምንም አያስደግሙ። እርሶ ምን ፈልገው እንደመጡ እርሶ እኔም እናውቀዋለን። ኧረ እኔ ምንም አላስደይምም። እኔ ማብራት አጠፍቶ ተሸፋፍኑ የሚባል ነገር አልወድም። ነገሬ ግልጽና ግልብ ነው። እንደዛ ከሆነ በፍቅር ከሌላ ሽምቅ ልዋጋ ይበሏ። ሃኒ ዝም ብሎ ሰተት ብሎማ አይገባም። ፍቅርማ አስፈላጊ ነው። ዘፋኙ ሲዘፍነው አልሰማሽም? መጀመሪያ ማወቅ መተዋወቅ፣ ቀስ ብሎ በፍቅር መሳሳት። ተይ እንጂ ወይኔ በእግዚአብሔር ምን አይነት ጉድ ነው የጣለባት የኔ እናት ስታሳዝን። በቃ ይኸውልሽ አይዞሽ በያት እሺ፣ ደውዬ አጽናናታለሁ እሺ። ወይኔ እኔ እናት ምስኪን ስታሳዝን በእግዚአብሔር። ምንድነው እሱ? ምን ተፈጠረ? አንድ ጓደኛዬ በእናትሽ። ወይኔ እኔ እናት። ጓደኛሽ ምን ሆነች? ወይኔ በእናትሽ በጣም ታሳዝናለች እኮ ንገሪኝ። ምን ሆነች? ሞተች? እንዶ ብትሞት ይሻላት ነበር። ይሄን ያህል እንዴ? በጣም እንጂ። ወይኔ እኔ እናት ምስኪን። አሁን እሺ እንዴት ብላ ይሆን ከቤት የምትወጣው? በእናትሽ ምንድነው? አሲደፍባት እንዴ? ያው ነው ወይ እንዴ? ሰው እኮ በጣም ተጨካክኗል። በእናትሽ እስቲ ምንድነው ንገሪኝ። ትናንትና ማታ ወደ ቤት ስትገባ ነው አለችኝ። እሺ በስለት ወቋት? አይደለም በእናትሽ አይደለም። አስጨነቅሽኝ እኮ ንገሪኝ። ምንድነው እሱ? ሌባ ሂውማን ሄሯን ነጥቋት እብስ ሳይል መሰለሽ? ወይኔ በእምነቱ መሆን አለባት። አንቺ ልጅ ለምን አታየኝም? ይኸውልሽ እኔ ምንም የተመከርኩት ነገር የለም። ስለዚህ ምንም ነግርሽ ነገር የለም። ወይኔ ይትባረክ፣ እንደውም ቢሮ ውስጥ የለውም። አይደለም በስልክ ብትፈልጊ በአፍሽ የይትባረክ ያለ እያልሽ ጩኺ። የለሁም፣ አልሰማሁም። ምን አገባኝ? ጩኺ። እንደው ባዶ አይሆንብሽ። በማይጨው በውጫ ላይ ይጀሻል። እኔ ጦርነቱም ይቅርብኝ፣ ጀግንነቱም ይቅርብኝ፣ ወርቁም ይቅርብኝ። እንደው እንዳትኮሳተሪ፣ እንደ ቅድሙ ፊትሽ እንዳታኮሳተሪብኝ። አንተም ብትሆን የድሮ ታሪካችንን ለማጠልሸት እንዳትሞክር። የአሁን ማንነታችሁ የተመሰረተው በድሮ ታሪካችን። አዎ ልክ ነሽ። የድሮ ታሪክማ መታወስ አለበት። እንደውም ታሪክ ሰርተው ሐውልት ያልቆመላቸው ካለ እኔ ምንም ስለማልጠቅም ሐውልቶኝ የቆምላቸው።
ለነገሩ አፈር ስለምትመስል ለሐውልት ቅርብ ነህ። ብዙ ሲሚንቶ አትፈጅ። አረ ሲሚንቶ አያስፈልግም። እስከ ዛሬ ሲሆንብኝ ያጠራቀምኩት አንድ ገልባጭ የሚሆን ሲሚንቶና አፈር ውስጥ ያለ አያሳስብሽ። ሐውልት ለመሆን ያለ ተነሳሽነት ቢያስመሰግንህም ልጄ ሐውልት አትሁን። አንተ ራስህ የራስህን ታሪክ ወደፊት ትሰራለህ። ደስ እያለኝ ይሰራል። ጎበዝ የኔ ልጅ። የኔ ልጅ ነው ያልሽኝ? አዎ ምን ነው ዛሬማ በሁለት በኩል የሚለበስ ደብል ፌስ ጃኬት ነው ያልሽኝ። ቅድም እኮ ፌስ ስትነሽኝ አይ መንገድ ላይ ተጥያ አግኝታኝ ለነፍሴ ይሆናል ብላ አሳድጋኝ ነው ብዬ ደምድሜ ነበር። እንግዲህ ካወክ ምን ይደረጋል? ተጥዬ ነው እንዲያገኘሽኝ እና ታዲያ እኔ እኮ መጀመሪያውንም ጠርጥሬ ነበር። ታዲያ ለምን የዛኔ የተጣለ ልጅ የሚወስዱ ፈረንጆች አልነበሩ? ለምን ለነሱ አልሰጠሽኝም? እኔም አሜሪካ ገባለሁ፣ አንቺም በቪአይፒ ገነት ነበርሽ። ሞክሬ ነበረ። በልጅነት ምን ሰው ስለማትመስል አይ ይቅርብን ብለው ትተው ሄዱ። ምን ነበር በልጅነት የምመስለው? የሆነ ሰው መሳይ እንስሳ ነበር የምትመስለው። ተረጋ ሲያውቅ ሰው ትመስላለህ። ቀረብ ብለው ሲያዩ ደግሞ የሆነ ጦጣ ነገር ነበር የምትመስለው። እኔ እኮ እንደዚህ ነኝ። አብስትራክት ሆንኩባችሁ አይደል? ታዲያ ፈረንጆቹ ምርምር ይወዳሉ። ለምርምር እንውሰደው አላሉሽም ነበር? ብለው ነበረ። የሆነ እንስሳ ማቆያ እናስቀምጠው ብለውኝ ነበር። እነዚህ ማፈሪያዎች እኔን ዙም ስሙ ጠፍቶኝ ነበር። አየኔ ጦጣ ትክክለኛ ቤትን እኮ ታውቃለህ። እኔ እኮ እዚህ ውስጥ አድጌ ቢሆን ኖሮ ከአንዷ ጦጣ ጋር ፍቅር ይዞኝ ትዳር መስርቼ ልጆች ወልጄ የጦጢት አባት ተብዬ። እርሶ ሰውዬ ፍቅር አይበሉብኝ። የሚፈልጉት ይታወቃል። ከከፈሉ ይሰጡት። ምን ገንዘብ ነው የምከፍለው? አይ መስዋዕትነት። ቆንጅዬ ለአንቺ ያልተከፈለ መስዋዕትነት ለማን ይከፈላል? ኧረ አልፈልግም። ምናልባት እድሜው ካላረጀ ዘምተው ለሀገሩ መስዋዕትነት ይክፈሉ። እኔ የምፈልገው ገንዘብ ነው። ገንዘብ ልከፍል? አልከፍልም። እና በነፃ ኮትኩተው የሚዘሩብኝ እህል ነው እንዴ? እና በነፃ ቢሆንስ? ትቀልዳለች እንዴ? ጥቅሙ እኮ ለጋራችን ለሁለታችንም ነው። ደግሞ ልንገርሽ ቆንጅዬ፣ ምድር ላይ ተወኚ ሰማይ ላይ ተወኚ እስካይታወቅሽ ድረስ አስደስትሻለሁ። አልፈልግም። እኔ ገንዘብ ነው የምፈልገው። ግድ የለሽም። ገንዘብ ለምኔ ነው ማስበልሽ? ሰውዬ እየቀለዱ ነው። ስራ መሰለኝ ያዝ። ቆንጅዬ ላባችን ጥፍ ስለሚል ስራ አረግሽው። ኢንጆይመንት ነው ይሄ፣ ዘና ፈታ የምንልበት። ይኸውልህ እኔ ፈታ ዘና የማረግበት ብዙ ነገር አለኝ። ይሄ መተዳደሪያ ስራዬ ነው። ስራዬ ወይኔ ምን አለ ባነሳሁት ኖሮ። ፊት ለፊት አይኗን እያየው ማውራት እንጂ የሚከብደኝ በስልክ እኮ ቀላል ነበር። ብትገላምጠኝ ብትኮሳተር አላያት። ወይኔ የመናገር ዕድሌን አስመለጥኩ። በእምነትዬ አለው አሁን ደውይ፣ እውነት አነሳዋለሁ። በእምነትዬ አሁን ደውይ። ምኗን ሰርቋት ነው ያልሽኝ? ሂውማን ሄር ሆነ እና ለሂውማን ሄር ነው ብትሞት አሲድ ምናምን ይሻላል የምትይው እንዴ? ወዳሽ 15,000 ብር እኮ ነው ወጪ ያደረገችው። የፈለገ ይሁን ከነፍስ አይበልጣል እንዴ? ቢቀርባትስ? እንዴ ሂውማን ሄሩ ቢቀር እኮ ወንዱም አብሮ ነው የሚቀረው። ከምር ለወንድ ብላ ነው 15,000 ብር አውጥታ ሂውማን ሄሯን የገዛችው። እና አንቺ ደግሞ ለራሷ ቢሆን የተፈጥሮ ኪንኪው አይበቃትም እንዴ? አሁን ነው ብትሞት ይሻላታል የሚያስብለው። ደግሞ ለወንድ ልጅ የውስጥ ውበት እንጂ በአርቲፊሻል የተበጨልጨ ነገር ምን ይሰራለታል? እንጂ መብለጭለጭማ ግድ ነው እናቴ። ሲያዩት ያላማረ ሲበሉት ያቀራል ሲባል አልሰማሽም? የኔ እናት ወንዱ ስትብለጨለጪ ነው ለመብላት ለአጩ የሚዝረከረከው። ለጊዜያዊ ግንኙነት ከሆነ ከላይ መብለጭለጩ ሊረዳት ይችላል። ለዘለቄታዊ ከሆነ ግን የውስጥ ማንነቷን ማየት ነው የሚሻለው። ምን እሱ ውስጧን የሚያየው የውስጥ ደዌ ስፔሻሊስት አይደለም? የሴት ልጅን የውስጥ ማንነት ለማየት የውስጥ ደዌ ስፔሻሊስት መሆን አይጠበቅበትም። ታዲያ ምንድን ነው የሚጠበቅበት? አልትራሳውንድ በኪሱ ይዞ በእናትሽ ያወቅሽ አታድርቂኝ። ሂውማን ሄሯን አድርጋ ስትሄድ ስታወልቆ እኮ ጥሏት መሄዱ አይቀርም።
እባክሽ አንድ አይቶ ይምጣ እንጂ መላ መላ ስትለው አርፎ ይቀመጣል። ቆይ ያን ያህል ብር አውጥታ ገዝታ እሱ ባይወደውስ? እሱ አይደል እንደ ግራ የገባን እንዴ? አጭር ነው የሚወደው ስትይ ረጅም ቂጥ ድረስ የሚወርድ ወዳጅ ይሆናል። ፍሪዝ ነው የሚወደው ስትይ ፓይስትራ ወዳጅ ይሆናል። በከለር ደግሞ ስትመጪ ቡኒ ወዳጅ ነው ስትይ ግራጫ ወዳጅ ሊሆን ይችላል። ጎሽ እንደሱ አግዥኝ እንጂ በርገንዲ ነው ስትይ በሀያት እጅ ያደገ ይገጥምሽና ሽበት ወዳጅ ሆኖ ነጭ ካልተቀባሽ ይልሻል። እና መፍትሄው ምንድን ነው? ወይ ጉድ! መፍትሄው ጠፍቶ አይደለም እንደ ከተማው ሴት ሁሉ መላው ሰውነቱ እንደ ስስት የሚቀያየረው። አያድስ ነው የሚባለው። ብቻ ደረሰኩ በምን ወንዶቹ በሚያወጡን ያውጡን ነው የሚባለው። በሲቪክ ለካ ኮድ 3 ነሽ። እኔ መች አወኩና? ይሄው አሁን አወኩ። ስራችን ቀጥል። የምን ስራ? ለካ ብራችን ላይ ያለውን ለምጭው እንዲከፈል ሕግ ያስገድዳል የሚለውን መፈክር በትክክል የምትተገብሪው አንቺ ነሽ። እድሜ ለመንግስታችን። እኔ ባልናገረው ብራችን ላይ በደንብ ጽፎልኝ። ባይጽፍስ? ኧረ አንቺ ወጣልሽ ተከራካሪ ነሽ እናቴ። ልምከርሽ፣ ትንሽዬ ሱቅ ክፈቺና ነጋዴ ብትሆኝ ያዋጣሻል። ሱቅ ለመክፈት ካፒታል ስለሚያስፈልገው ወደፊት ደንበኛ ስለምንሆን እርሱ ይከፍቱልኛል። ኧረ መርቀሽ ልትሰጪኝ? እውነት ይቅርታ፣ ማይሆን ክልል ውስጥ መግባቴን ያወቅሁት አሁን። ምንም ይቅርታ አያስፈልግም። እዚህ ክልል ራሱ ፍላጎታችሁን ለማሟላት ታትረን እንሰራለን። ይኸው ጠብ እርግፍ አይደለም ትርክክ ብትይም የለም በቃ የቤት ልጅ አግኝቼ እኔማ ልቤ ውልቅ ብሏል። አይ እንግዲህ ተለማመጥኩት። ልቦት አይደለም ለምን አንገቶት ውልቅ አይልም? እኔ ምን አገባኝ? ምነው ቆጣቆጣልሽ? ኧረ ይሄ ነገር አስገድዶ በመድፈርም አለው እንዴ? ማ እኔ ነኝ እርሶን የምደፍረው? እናንተ ወንዶች ናችሁ እንጂ ስሜታችሁ አናታችሁ ላይ ወጥቶ ሕፃን አትሉ፣ አሮጊት አትሉ። በሕግ አምላክ ጫፍሽን አልደረስኩብሽም፣ አልነካውሽም። እንኳን ልደፍርሽ እንድች አልነካውሽም። ልንገርሽ ስሚ፣ እኔ ኃይሉ ራሴን ተማምኜ የምኖር ሰው ነኝ። እንኳን አንቺን የማንኛውንም ሴት ልብ ማቅለጥ የምችል የተሳለ ምላሽ ያለኝ ሰው ነኝ። ሰርቼ ምበላ ሰው ነኝ። ልንገርሽ የቤት ልጅ አገኘው ብዬ ነው እንጂ የዛሬን አድርገውና የቤት ልጅማ ነበር። ቤተሰቦቼ ድሃ ስለነበሩ የሚጣፍጥ ነገር ፈጥረንልሻል፣ እሱን በአግባቡ ተጠቀሚበት ብለው ከቤት አባሩ። አይለቅብሽ፣ ይባርክልሽ። አሜን እንዳልሉት እድሜው ቢገፋም ተግባሩ ስላቀለለ ምርቃት በርሷ። አይ እንግዲህ ይመርም አይመርም ትልቅ ሰው ነኝ። ቤተሰብ አለኝ። የተከበረ ቤተሰብ ነው ቤተሰቤ። ልጆችም አሉኝ። አሁን ቤትም ወንድ ልጅ ነው አንድ ፍሬ አራስ ጥዬ የመጣሁት። ተጫዎች እኔ ወደ ቤት ልሂድ። እኔን ነው ወይኔ ምን አለ ባነሳሁት ኖሮ ፊት ለፊት አይኗን እያየው ማውራት እንጂ የሚከብደኝ በስልክ እኮ ቀላል ነበር። ተገላመጠኝ ብትኮሳተር አላያት። ወይኔ የመናገር ዕድሌን አስመለጡ። በምንዬ አለው አሁን ደውይ፣ እውነት አነሳዋለሁ። ደውይ እኛ በምን እንዴ መኩራትሽ ነው? በምንዬ ደውይ፣ በምንዬ ደውይ፣ በምንዬ ደውይ፣ በምንዬ ደውይ። ተስፋ እናት እንኳን ደስ አላችሁ። ምድርና ምርቃታችሁ ባክነው አልቀረም። ቆያ በምን ያቸኩኝ? መጀመሪያ መካሪዎቼን ላመስ። ተረጋጊ። የት ሄደብሻል? አናግሪሻለሁ። እንደውም ሚጩ አላነሳ ደጅ ላስጠና። ሶስቴ ካልጮኸ አላነሳው። ሁለት አንድ ማጮን የቀረሽ ታግሽና ደጅ ጥኝ አነሳልሻለሁ።
ምነው ዝም አለ? ዘጋችሁ እንዴ? እኔም ብሎ ደጅ አስቀኝ። ምን አለበት ባነሳው? ሄሎ በምኒ ሄሎ ይትባረክ። ስቆይባት ተቀይማ ወንድ ሆነች እንዴ? ሄሎ ይትባረክ። ማን ልበል? ሀጎስ ነኝ። ሰላም ነው? ወይ አቶ ሀጎስ ነህ እንዴ? አዎ ነኝ። ሰላም ነው? ሰላም ነው። ሰላም ነው። እንኳን ደስ አለ ልልህ ነበር የደወልኩት። እንኳን ደስ አለ ጠይቁልኝ እንዴ? ሄሎ ሄሎ። ኧረ ተው ይትባረክ። እሳቸው በምን አውቀው ነው የሚጠይቁልኝ? የአንተ የፍቅር ጉዳይ በመስሪያ ቤቱ የማስታወቂያ ቦርድ ላይ አልተለጠፈም። እንጀራ ገዝቼ መጣሁ። የምን እንጀራ ነው? ጄሶ ገዝቼ መጣሁ። እሺ ጀሶ ደስ ነበር። መቼም ነው እንደዚህ የምትይው የእኛን ጊዜ ለማማረር ነው አይደል? ባማርርስ ምን አመጣለሁ? ለመሆኑ እንዴት ነበር የዕለቱ የጄሶ ገበያ? እግዚአብሔር ይመስገን ጥሩ ነበር። መቼም አንቺ ላንበጫበጭ ወጥ ይመጥናል። ምን አባክ ነው አንተ? የኔ ወጥ ነው የሚንበጫበጨው? ምን አባ? አዎና እንከባበር። ገና ለገና ባሌ አይደለም ብለሽ አባቴን መሳደባች። ማን ነው ባሌ ያልሆነው? ያንተ አባት? አዋ የኔ አባት። እናንተ ትተዋወቃላችሁ እንዴ? በፍቅር ነው የምንተዋወቀው። ምን? እኔን ከሌላ ቺክ ሲወልደኝ አንቺ ውሽማው ነበርሽ እንዴ? የሚጎሽም አንተ። ያንተ አባት አገር ያወቀው ፀሐይ የሞቀው የ80 ባሌ ነው። ውይ የድሮ ሰዎች እንደው እቺን 80 ስትወዷት። ቆይ የ80 ባልሽ ከነበረ እኔን ከሌላ ሴት ቺት አድርጎብሽ ነው የወለደኝ? ይሄ ወስላታ አንቺ ላይ ቺት ያደርጋል። ምንድነው ይሄ ቺት የምትለኝ? ወይ ቺት አታውቂም እንዴ? የአራዳ ቋንቋ ነው እናት። አንቺን አግብቶ በአንቺ ላይ ሌላ ሴት ካጫወተ ቺት አደረገብሽ ይባላል። እኔ ግን ያልገባኝ አንተን ያልገባ በአንቺ ላይ ቺት ለማድረግ ያነሳሳው ነገር በወጣትነትሽ ፉንጋ ነበርሽ እንዴ? እኔ ነኝ ፉንጋ? ስማ በጊዜ ስንት ወንድ የተጋደለብኝ የደም ገንቦ ነበር። እንደዚህማ አትሸምጥጭ። ማሚ ካንቺ ስለምትበልጥ አይደል እንዴ? ፋዙካ አልመጣም ቀረሁኝ ካንቺ የተሻለ እዚህ አገኘሁኝ ብሎ ከማሚ ጋር አሸሼ ግራሜ ሲል የነበረው ማናት? አንተ ያንተ ማሚ? እኔ ምን አቅልሻለሁ? እኔ የት አውቃታለሁ? አንቺ ነበርሽ ተደራቢ ሚስት የነበርሽው። አንቺ ንገሪኝ እንጂ። ስማ ያንተ አባት ጨዋ ስለሆነ ልብስ እንጂ ሚስት ደርቦ አያውቅ። እኔ ነኝ ያንተ እናት። ጀግና እኮ ነው። ሞቶም በቅናት ያንጨረጭርሻል አይደል? ማን ነው በቅናት የሚንጨረጨረው? ዱዝ እንዴ ኮምፒስ ተንጫጫ እኮ። ባይሆን እናቴ ለመሆን ያለችን ጉጉት ከግምት ውስጥ በማስገባት የእንጀራ እናቴ እንድትሆኚ ሾምሻል። ለምን ብዬ ነው አምጬ ወልጄ እንጀራ እናት የምሆነው? አብልቼ በይ። 9 ወር አርግዛ የወለደች እናት ስትባል አንቺ ኢትዮጵያዊ ሆነች ከእንጀራ ውጪ ስለማታበይ ከፊት ለፊቱ እንጀራ የሚል ማዕረግ ተጨምሮልሽ የእንጀራ እናት ትባይ። በማብራሪያ እኔ እኮ ልጅ ሳይሆን ምላስ ነው የወለድኩት ብል ይሻለኝ። የምን ጠጋ ነው? አልወለድሽኝም፣ ተጥዬ ነው ያገኘሽ። በቃ አታምረር። እናትህም አምጬ ወለድኩ እኔው። ኧረ ተይ እናት ተይ፣ ተቀዣብረሽ አታቀዣብሪኝ ተይ። ነው ወይስ አሽኩት እየሸበለልሽ ፓፍ እያልሽ መጦስ ጀመርሽ? አዎ ባንተና በኑ ጦሻል። ኧረ እንደዛ ማለት አይደለም። ከጣን ጋር ምናምን ጨምረው ሰጥተውሽ አጭሰሽ እንዳይሆን ብዬ እኮ ነው። ኧረ ምንም አላጨስኩም። ችለነው ነው እንጂ ይሄ የኑሮ ውድነት ከዚህ በላይ አቀዣብር ብለህ ነው? ለኑሮማ ካነሳሽ እናት እኔ ስለዛ ብዬ አይደለ ትዳር በደለላ የሚል አዲስ ፈጠራ የፈለሰፍኩት። አሃ ታዲያ እንዲህ ይባልልህ። ጥያቄ መሳሳት አለመታወቅ አይደለም። በተስፋ የትዳር በደላላ ጋር ከመጣችሁ ጥያቄውንም መልሱንም አስጠንተን እንደ መንታ እናመሳስላችኋለን። እንዲህ ማስታወቂያ ማነብን
እና ታዲያ ለምን ተጣምረ ማስታወቂያውን አንሰራውም? እናት እሺ እንጀምራ። ይኸውልህ እኔ ጣራ ላይ ወጥቼ ቡና እየወቀጥኩ ደግሞ ተአምረኛው ተስፋ የትዳር አገናኝ ብቸኝነትና ዱካክ አናት ላይ ወጥቶ ከሚወቅጥቦት እኛ ጋር መጥተው አጋሮን እናገናኝ። የማይሆን ሰው አግብተው ይሄ ትዳር ነው ወይስ ላጤነት ተብለው ከሚተቹ እኛ ጋር መጥተው ይመቻቹ። ሁለተኛው ቁጥር 2 ማስታወቂያው ደግሞ ይቀጥላል። አረጎዞችን ሁለታችሁ በተስፋ የትዳር አገናኝ ከተጣመሩ እንኳን ሴቱን ወንዱን እርግዝና ያስመኛል። በተስፋ የትዳር አገናኝ ከተጣመሩ አልጋው መኝታው ብቻ ሳይሆን መጨፈሪያው ይሆናል። ብቸኝነትን ያስረሳል፣ ባገባው ያሰኛል። ተስፋ የትዳር አገናኝ አስተማማኝነቱ ደግሜ ባገባው ያሰኛል በእውነቱ። ተስፋ የትዳር አገናኝ ተስፋ የትዳር አገናኝ። እኔ ክፈሉ ስሎት ነው ልጆች ትዝ የሚሉት። አይ አይደል፣ ቅድምም እንደው የጨነቀኝ ነበረ። በዚያ ላይ ከአንቺ ጋር እየተጨዋወትንም እኮ የአራሱ ልጄ በአይኔ ላይ ውልብባ። ለምን እንደ ባንዲራ ይውለበለብን? እርሶ ምን ያደርጉለታል? እናቱ ታጠባዋለች። የሙት ልጅ ነው ማሳድገው። ግድ የለሽም መሽ እዚህ ጠራራ ፀሐይ መሸ አልመሸም እንዴ? ያው ይመሻል እኮ ሰፈሬም ሩቅ ስለሆነ ትራንስፖርትም አላገኝም ብዬ እኮ። ችግር የለም በጊዜ እንሸኝታለን። እሰይ አንቺ የትልቅ ሰው ዘር ነሽ። ቅድም እንዳየሁሽ ነው ያወቅሁት። ምንም አያስምጡ የገንዘብ እንጂ ሰው ትልቅ ሰው እድሜው ሲገፋ እኮ ነው ከአንተነት ወደ አንቱታነት የሚለወጠው። ባለማወቅ ነው። ሰው ተግባሩ እንጂ እድሜው አይደለም አንቱታን የሚያሰጠው። ልክ እንደርሱ ሰው ነኝ። ልክ አዛውንት የጃጀው የጠነዛው ሽማግሌ በላይ ላይ ስንት መንግስት አልፏል መሰለሽ። ምነው ቅድም ወደ ኋላ ስነዳ ጎበዝ ነኝ አላሉም ነበር? ማ እኔ እስማ አምናንቺ ምን ሆነሻል? በዚህ ዕድሜ ወደ ኋላ ዕድሜ ጸጋ ነው ወደፊት ነው እንጂ በዚህ ዕድሜ ሰው ማስታረቅ የደረሱ ልጆችን እልል ብዬ መዳር በተስኪያን ሄድ ብሩን ከፍ ሄዶ ይሳለማል። አማትሽን ይክፈለው እንዳልልሽ ታሳዘኘኛለሽ። በዚህ ለግላጋ ሰውነት ገና ብዙ ስራ ይጠበቅበታል። እንግዲህ እኔ ልጅ እስካሁን ተጨዋወትን። እስቲ በሰላም ግባ በይና አሰናብች። ችግር የለም ከፈለጉ በሰላም ከፈለጉ በጦርነት አሰናብቶታል። ብቻ ብሩ ልክፈል። አንቺ በብር ተለክቷል እንዴ? የምን ብር ነው መከፍለው? ላባከኑብኝ ጊዜ ነው። እስካሁን እዚህ ዘፍዝፈውኝ ስንት ቢዝነስ አስመልጠውኝ በነፃ ሊሄዱ ማለት አይጂ በሰዓት ነው የምትሰሪው። ጊዜ ገንዘብ። እውነትም አገሪቱም አድጋለች እናንተ በሰዓት መስራት ከጀመራችሁ። በእናት የቆየሁበትን ኦቨርታይም ክፈል ከምትይኝ ይሄ ልሂድ። አሁን እየተግባባን ነው። ኦቨርታይም ሳይመጣቦት የዋናውን ሰዓት ይፈሉና ሂዱ። እንደው ግን ያልሰራሽበትን ገንዘብ ስትቀበይ ግፍ አይሆንብሽም? ግፍማ እርሶ ሳይከፍሉ ቢሄዱ። ይኸውልሽ የኔ ልጅ። ማንን? እኔ? የእርሶ ልጅ? የትኛዋን ነው? አራሷን ነው? አራሱ እኮ ወድ ነው። ጌሙች በል ልሙት። የኔን እስኩድ ብትይ ሂማኔን የተለያየ ቀለም ከመቀባት የተነሳ እላዩ ላይ ተደፍድፎ እንደ ጃማይካዎቹ ጸጉር ድሬድ ጸር ለካ ደፍድፍ ከብዶሽ ነው ያንን ሂማን ስታረጊ አጎንብሰሽ የምትሄጂ። ከብዶኝ እኮ ነው። እና አክብሮት መስሎሽ ነበር እንዴ? ምን ትመስላለች እቺ ነፍስ እንዴና እንዳንቺ እንደ እንቁላል እንደዚህ አድርጎ የሚያየኝ ወንድ እስኪመጣ ድረስ ልጠብቅ?
ኧረ ምን በወጣሽ አጎንብሰሽ ሄደሽም በተሳካልሽ እንዴ እኔማ አንዳንዴ የተለያየ ሂውማን ለመግዛት የማወጣው ወጪ ሲመረኝ ምን አለ እንደው ቴክኖሎጂ እንደሆነ አድጓል። እንደ ክሪስማስ ላይት መቀያየሪያ አናታችን ላይ ተገጥሞ እንደ ወንዱ ምርጫ ቀይ ለሚፈልገው ጫን ስንለው ቀይ፣ ቢጫ ለሚፈልገው ጫን ስንለው ቢጫ መሆን ቢችልናል። ጭንቀት ነው ብልሃትን የሚወልደው። ለወደፊት ሊሰራ ስለሚችል ቶሎ ብለሽ ፓተንትሽን ብታስመዘግቢ ይሻልሻል። ኦ ያረለ እንደ ፓተንቱን ቀርቶብኝ ነግራቸው በሰሩትና የሴቶቼ መከራ በታደኩ። ቆይ ግን ይሄ ሁሉ የምታያቸው ወንዶች ፀጉር ብቻ ነው እንደሚወዱት? ወይ ጉድ! ቢሆንም አግልግል አልነበር እንዴ? ሂውማን የሚመጣው ከህንድ ስለሆነ ምርጥ ዘር ያላቸውን የህንድ ሴቶች እናረባ አልነበር እንዴ? እሺ ታዲያ ሌላ ምን አለ? ወይ ጉድ! ተይኝ እስኪ በምንዬ እኛ ሴቶች የምናየው አበሳ። አንድ ሰሞንማ የአፍሪካ ሙዚቃ ሲወደድ ክሊፑ ላይ ያሉት ሴቶች መቀመጫቸው ትልልቅ ስለሆነ በቃ ወንዶቹ የሚወዱት ትልልቅ መቀመጫ ነው ብለን አርቲፊሻል መቀመጫ ስንገዛ ታዲያ ሊያውም በአይነቱ ነው። እንደ ልብስ ሳይዝ ሚዲየም፣ ደብል ኤክሴል እየተባልሽ ነው። አበሳችሁን እያያችሁ ነው ታዲያ እንዴ ኤክሴሉን የሚወድ ከገጠመሽማ በምንዬ እንደ ድሃ ትራስ መወጠርሽ። እሱን ያደረግሽለታ ወደ ኋላ ቤት ብትገቢ ቀድሞ የሚገባው የድሃ ትራሱ ነው በይኛ። ቀላል እሱን ያደረገች ሴት እኮ ከርቀት ስታያት ኑ ፊደል ነው የምትመስለው። ከመሰለችም አሪፍ ነው። በተዘዋዋሪ ወንዶቹ ኑ ብላ ለመጥራት ይመቻታል። ትመስላለች እንጂ አፍ አውጥቶ ይጣራል አላልኩሽ? ደግሞ ስምኝማ ልንገርሽ፣ አንዷ ጓደኛዬ ባለፈው አንዱ ልጅ ወዳው ጀርባውን ስታጣራልሽ ይሄንን የድሃ ትራስ የሚወደው ነው ልጅ ተገኘ እና አርጋው ስትሄድ አልወደደው? አራራራ ቀስበይ እንዴ ለናገሽ አይደል እንዴ ሎሬ ስትጣዳፊ ባፍጥሚሽ እንዳትጠራ አጅኔ እኔ ሎሬ የምደፋው። እሺ እንደዛ አላልኩ፣ ግን ሎሬ አጠዳደፍሽ ልትገዢ ሱቁን የምትጠይቂ ነው የምትመስዪው። ኧረ እኔ አልፈልግም። ኧረ አይባልም እንዴ አግብተው ሳያበቁ በሰው መቀመጫ አይሳቁ ነው ተረት። ማን ያውቃል አይደል ያስፈልግሽ ይችላል። እኔ ሳይሆን የድሃ ትራሴን ፈልገው የሚመጣው መቼም ሊያስፈልገኝ አይችልም። እናት ማስታወቂያውንማ እንደዚህ ከሰራለት ሰው ሲሰለፍ ይታየኛል። ተው፣ ሰልፍ ምን ያደርጋል? ከመንግስት ጋር ያጣላናል። እንዴ ለምን እንጣላለን? እኛ እኮ የምናሰልፋቸው ልናጋባቸው እንጂ ለመንግስት ተቃውሞ አይደለም። አያስፈልግም ስልህ ስማኝ፣ ሰው እንደሆነ መንግስትን የመቃወም ነገር ሱስ ሆኖበት አመት በዓል ሊያከብር ሲወጣ እንኳን በአንድ እጁ መፈክር ይዞ ነው። እሱስ ልክ ነሽ። ዘንድሮ ኢትዮጵያ ውስጥ ከተቃውሞ ነፃ የሆነው ሰልፍ የታክሲ ብቻ ነው። እነሱም ቢሆኑ መንግስት የመቃወም ሱሳቸውን የታክሲ ረዳትና ሾፌር ላይ ስለሚወጡት እኮ ነው። ወይ የታክሲ ሾፌርና ረዳትማ መኪናቸው ውስጥ በሚለጥፉት ጥቅስ የመልስ ምት እየሰጡ ባያስተነፍሱት ኖሮ በሚደርስባቸው ስድብና ግልምጫ ናላቸው ዞሮ ቦሌ ብለው ጭነውን ጉለሌ ነበር የሚወስዱ። አዳሜ መብትና ብሶቱ ትዝ የሚለው ታክሲ ውስጥ ሲገባ ነው። እንዴ ህዝቡ እንደ 3 ወር እርጉዝ ታክሲ ውስጥ ሲገባ የመናገር አምሮቱ ይመጣል። እኔማ እኮ አንዳንዴ ታክሲ ውስጥ ስገባ ተወካዮች ምክር ቤት የገባው እኮ ነው የሚመስለው። እናቴ ደግሞ የማይገናኘውን ነው የምታገናኘው። ፓርላማ ባላየ ባልሰማ ለጥ ይላል እንጂ ማን ወንድ የሆነ ነው የሚቃወመው? ደግሞ ሁል ጊዜ በእነሱ እንቅልፍ ትመቀኛለህ። ለምን አልመቀኝም እንዴ? የቤቱ አልጋ መሰለው እንዴ ፓርላማ ማለት እንቅልፉን የሚለጥጠው? ያንተ አልጋ ጩቤ ሆኖ አላስተኛ ካለ እነሱ ደጉ መንግስታቸው የተመቻቸ አልጋ ማለቴ ወንበር ካዘጋጀላቸው ይተኙ። ግን ቆይና ፓርላማ ውስጥ የገባ ሰው ሁሉ እንቅልፉን የሚለጥጠው ህዝቡ በኑሮ ውድነት በጠኔ መተኛት አልቻልኩም አንተ ተኛልኝ ብሎ የወከላቸው ይመስላችኋል እንዴ? ህዝቡ ነው የወከላቸው። ታዲያ የተወካዮች ማለት እኮ ህዝብ መብቴን ጥቅማ ጥቅሜን አስከብርልኝ ብሎ መርጦ የወከለው ማለት ነው። በእንከን የለሽ ምርጫ ተወክለው ነው በለኛ እንቅልፋቸውን የሚለጥጡት። ወይ እንከን የለሽ። ይትባረክ፣ በጣም ደስ ብሎኛል። ምን ነው ምን ተገኘ? ባለፈው የሥራ ጥናትህን ሰርተን የሰጠነው ድርጅት ጥናትህን በጣም ወዶት አብሮን ለመስራት ተስማምተዋል። በጣም ደስ ይላል። እኔ እንደውም ከዛ በኋላ ብዙ ማሻሻያዎች ሰርቼለት የእነሱን ሐሳብ ልስማና አንድ ላይ ያስተካክላሉ ብዬ ነበር። አረ ምንም የሚጨመር የሚቀነስ ነገር የለውም። የጠየቅነውን ብር ከፍለው ስራውን ለመጀመር ጓጉተዋል። ግድ የለም ይሄኛውን ደግሞ ሳይወት የበለጠ ይወዱታል። እሺ በአካል አግኝተው ሊያናግሩ ይፈልጋሉ። መቼ ልቅጠራቸው? ኪና 1-2-3 ቀን ትንሽ ቢዚ ነኝ። ከዛ በኋላ ቅጠራቸው። እሺ መልካም ቀን።
አሜን አሜን። ይባረክ። ስራህን ማቀላጥፈህ ትሰራለህ። የበብነትንም ጉዳይ ምን አለ እንደዚህ ባቀላጥፈው። ለነገሩ ስራዬንማ በማዕረግ ተመርቄ ለዓመታት ሰርቼበት ነው። ስለ ወንድና ስለ ሴት ግንኙነት ግን በምን ላውቅ እችላለሁ? ምን አለበት ግን መንግስት ሴት ልጅን እንዴት ማናገር እንዳለብን ከአንደኛ ክፍል ጀምሮ እንድንማር የትምህርት ካሪኩለም ውስጥ ቢያካትተው። ወይ ጨነቀው። ገና አገሪቱ ላይ ማስተላለፍ አልቀረም። ልጆቹን ከአንደኛ ክፍል ጀምሮ ይማሩ ብዬ ያለ ዕድሜያቸው ገፋፍቼ ትምህርት ቤቱን መዳሪያ ቤርጎል አድርገው ምንም ቢሆን እኔ እርሶ እጅ አደረው። እውነት ነው ልጄማ አይደለሽም። እንደው እንድንቀራረብ ብዬ ነው። ምን ልበልሽ? አጫዋች ይበል። አታጫውጪኝ? እምቢ አሉ። አልጫወትም አሉ ብያለሁ። እውነት ነው። እባክሽን እስቲ አንቺ ብሩን አልቀበልህም በይ። ለማን ብዬ ኮገቤ ዝቅ ብዬ አክብሬ ነው እንጂ የምቀበሉት። ያክብርልኝ። እንዳተ በፊት ፍበሪ ሰየኔ እናት። አቦ ምርቃቶትን ይተው። ምርቃት ዳቦ አይገዛ ይከሳል። የበላሽ የጠጣሽበትን ሁሉ እኔ ከፍል። አቦኔ ምግብ ለስራ አይመቸኝ። ብሩን ይክፈሉኝና እኔ ይዘጋሉታል። እውነት ልንገርሽ አይደለም የምታመጪውን አያለው አልከፍልም። ስሙ እኔ ቅሌት ብርቅ አይደለም። እሺ ቂጤን የጣልኩ ድርጌ አንቺ ወረ ግዴለሽም ይጠቅምሻል። ለምን ትጠይዋለሽ? እሱን ነገር ቁጭ አድርጊዋ። አዎ እስካሁን ተከባብረን እያወራን አልነበር እንዴ? ተከባብረን እናውራ። አሁንም ቢሆን አልከበራሏ። ወድጄ እከበር። ሰው እርሶን ነው የሚያከብር። እኔ ሀገር ያወቀኝ ፀሐይ የሞቀኝ ቅሌታ። ተይ እናቴ እንደሱ ብለሽ ራስሽን አትስደቢ። ራስሽን ሰድበሽ ለሰዳቢ አትስጭ። ይሳደባ ስድባ አይለጠፍ። የማንም ሰካራም ሲያብጠለጥለኝና ሲያረክሰኝ ነው። አቤት እዚህ ሀገር ሰው እኮ መተዛዘንና መከባበር ትቷል እንዴ! አሁን አንቺ እንኳን ልትሰደቢ እንዴት ትኩር ብሎ ለማየት የምታሳሽ ልጅ! ኧረ ሰው ክፉ ሆኗል። አባ አስተዛዝኑ አዘኔታና ከንፈር መጠጣ ነው አበሻን ጉዴ ሰር። ካዘኑልኝ በብሮት ትኩር ብለሽ ስታይ አላሳዘንሽም? ሳሳ በቃ ታዩ። ምን አለበት አንቺም ብትሆኚ ገና ስትመጪ ቢዝነስ ነው የምሰራው ብትይኝ ኖሮ ይሄ ጨለማ አይንጋልኝ። አልመሸም ለካ አይምሽልኝ። እንደመጣሽ በክብር ነበር የምሸኝሽ እና እንዲያውቁኝ መታወቂያና ባጭ አንገቴ ላይ ማንጠልጠል ነበረብኝ። ምን አለበት ብታንጠለጥይ? ስራዬ ነው ብለሽ ካሹ ምን አለበት ታደርጊው? እኔንም የቤት ልጅ ነች ብዬ ከምሸወር ተገላግኝ ነበር። አሁን የጓደኛዬን ጉድ ልጨርስልሽ። ከዛልሽ ያንን አርቲፊሻል መቀመጫ አድርጋልሽ ልጁን ልታገኘው በተደጋጋሚ ስትሞክር አልሳካ ይላታል። ከዛ ያ መቀመጫ ይቆሽሽልሽና ልጅቶ ያንስታ ማጠብ። እሺ በምን የወንድ ልጅ የክፋቱ ክፋት የዛን ቀን ይመቸኛል ብሎ አይደውልላትም መሰለሽ? እና እርጥቡን ለብሳ ሄደች። ውይ አንቺ ደግሞ እርጥቡን ለብሳው ሄዳ ውሃው ሲንጠባጠብ እንደሚያፈስ ጣሪያ ከስር ማስታጠቢያ ልደቀን ነው። የልጅቷ ለማግኘት መጓጓትና ክፉ አጋጣሚ ያሳዝነኝ እኮ ነው። እንዴ ቢያንስ ምን አለ ሜትሮሎጂ እንኳን አይታ ብታጠብ። የኛ ሀገር ትንበያማ ከልጁ ቀጠሮ የበለጠ የተዛባ ነው። ቢያንስ ይዘንባል ካለ በተቃራኒው ፀሐይ ነው ብላ ትገምት ነበር። ወይ ምን አለ ዘንቦላት እርጥበቱን በዝናብ አሳበበች። መልካም ምኞትሽን እነግራትና ታመሰግንሻለሽ። እኔ ምስጋና ምንም አይሰራልኝም። እሺ ከዛልሽ ወይ ዘንቧል ዘነበላት ወይ ፀሐይ ወጥቶ አላደረቀላት። የመንግስት ግልበጣ ያለ ይመስል ሰማዩ ዳመና አዝሎ ጥቁር አይል መሰለሽ? መንግስት ሊገለበጥ ሲል ሰማይ ይጠቁራል እንዴ? ቀላል ይጠቁራል። የመንግስት ግልበጣ ሲኖር ወይም ደግሞ አገር ውስጥ ብጥብጥ ካለ ሰማዩ ጥቁር ይላል። ከዛ ብጥብጡ ብሶ ሰው እንዳይሞት ደግሞ ፈጣሪ ዝናቡን ይለቀዋል። ነገር ምንም አላውቅም ነበር እኮ። ወሬኛ እያልሽ ዝም ብለሽ አፋፌን ትይኛለሽ እንጂ ምን ታውቂያለሽ? ደግሞ አንዳንድ የማታውቂው ነገር ሲኖር ጎግልሽ ይሆናል። እሺ ጎግሌ፣ የጓደኛሽ መጨረሻ ምን ሆነ?
ከዛልሽማ የጓደኛዬ መጨረሻ ልጁ ምን አለ ቢያንስ ሚዲየሙን ቢወድ 8XXXLን ወዶ በምን አቤት አወፋፈሩ ቢወድላት ካልሽም አርቲፊሻሏን ሳይሆን የተፈጥሯን ይወድላት ነበር። ተፋታቸው ነው። እነዚህ ወንዶች ሰው መሰሉሽ? እኛ ሴቶች ለነሱ ምንም ማናረገው ነገር አለ። የሚተከል ቅንድብ ብትይ ሌላስ? በኩል እንደ ሰኞ ማክሰኞ ቅንድማችን ላይ ማስመር። እሺ ሌላስ? የሚደፈደፈው ሜካፕስ ወንዱ ሴቷን አልጋ ላይ ከመውሰዱ በፊት እኮ ሁሉ ነገሯን አወላልቆ ቢመዝራት ቢያንስ የ10 ኪሎ ልዩነት ይኖራታል። እኛ አንቺም አንዷ ነሽ። ገጠም አድርጌ እላለሁ። የሚደርስብንን መከራማ ሀገር ይወቅልኝ። አውቆልሻል። በአሁን ልጅቷን ወሬ ጨርሽልኝ። የአንቺ ወሬ እንደሆነ እንደ ትምህርት በክሬዲት አወር ተከፋፍሎ ካልተወሰደ አያልቅ። ይህንን ወሬማ ዛሬ ሳልጨርስልሽ አንላቀቅ። ከዛልሽ ያንን ክምር ልታደርግ ብታሽከረክር ሄሊኮፕተር ራሱ እንደዛ ያሽከረክርም ሊደርቅልሽ ነው። ጭራሽ እርጥበት ስቦልሽ ወሬውን ጨርሹ። አንቺ አወራሽበትን ሰዓት ልጅቷ ቢኖራት ደርቆላት ቀጠሯ ቦታ ትሄድ ነበር። እውነትሽን እኮ ነው እንዴ! ነይ እያለ ያጣደፋት እኮ ነው የክፉ። ውይ የሰው ሰዓት ተሳደቢ። አልሳደብም። ነገሩን እኮ ሳስቡ እያበሳጨኝ እኮ ነው። ከዛልሽ ልጅቶዬ እንዶ ምናልባት ከደረቀልኝ ብላ ልተኩሰው መግባት። መተኩሱ አሪፍ ዘዴ፣ ምን ጥሩ ዘዴ ነው እንዴ! ካውያውን እሳት አብዝታበት በአንድ በኩል አቃጥለው እየተጣቀሰ አስመስላው ቆጭ እና ቆይ እስቲ ከፖለቲካው እንውጣና ይትባረክህ እየነገራት ራይት ማየት አጀመርሽ? ምስቲ ይሄን ነው ነገርኝ። አረ ጀምሬያለሁ። እስቲ እየሄደ ነው። እየሄደ ነው። ሊያናግራት ነው። በዚህ ትቤ ትንሽ ፍርሃት ይታይበታል። በራይ ማደፋፈር አይቻልም። አደፋፍሪ ውስጥ እናት ገና ብሉቱዛችን ስላልተገናኘ ጊዜ ወስዳል። ወይኔ መጣች። እንዴ ነች? ቆንጆ ነች። ምን ሳፍ ያስብልሃል? አንተ አታገባት። ምክሬ ማን ላይ እንደወደቀ ለማየት ጓጉቼ እኮ ነው። ጉጉቴ እሷን አያለው ብዬ እሱ ከራዳሪ ውጪ ቢሆንስ? ተጀመሪ ነብዬ ነሽ። እሺ እሱን ብቻ ተከታታይ እናት ቸክለሽ ብቻ ምን እንደሚያወራት ስሚ። እንዴ ምን ሆኖ ነው? ምን ሆነ? የኔ ምክሬን ተቀባይ ነው። ምን ሆነ? እንደ መርበትበትም እንደ መሳቅም ያደርገዋል። እየተርበተበቱ መሳቅ ማንም የፊልም አክተር የማይችለው ይትባረጋ ብቻ ያለ ታለንት ነው። እያነቡስ ክሳ እንደሚባለው ነው። እናት ማብራሪያች ደግሞ ጀመረሽ። ትንቢትና ማብራሪያ አብረው አይሄዱም። ትንቢቱን እንዳታሳስቺ። ቀጥይ። እሺ ቀጥያለሁ። ትንሽ ፍርሃት ይታይበታል። ሊያናግራት ነው። ጎበዚት ቤ እናት ምን እንደሚያወራት ብቻ ቸክለሽ ተከታተይ። ስጋት አይግባ። የእኔ ትንቢት በታማኝነቱ ወደር አይገኝለት። ዝም ብለሽ ቀጥይ። አውቃለሁ። ዝም ብለሽ ቀጥይ። አንቺ በርታ ዳትረታ በርታ። ምን ነው? ምንም ሳያናግራት ሰላም ብሏት ሄደ። እንደዛም አይሆንም። ለምን አይሆንም? ይሄ ምን ትንቢት ነው ማርት? የግድ ትንቢት እንዲሆን ነገራት ማለት ነበር። ታዲያ ማንም ትንቢት የሚናገር ሰው እኮ ሚሊዮን ብር አገኘህ፣ ስኬት በስኬት ሆንክ፣ ተሳካልህ ምናምን እያለ ነው እንጂ ያጣውን ነገር በመናገር አይደለም። የኔ ደግሞ በአይነቱ ለየት ያለ ነው። እንደውም ያንቺ ፌክ ነው። ፌክ አይደለም ኦሪጂናል ነው። እሺ ኧረ እባክሽ። አዎ አላምንሽም። የሲግናልና የፍሪኩዌንሲ መቆራረጥ ስላለበት ጣራ ላይ ወጥተሽ ሞክሪ። ምንም ጣራ ላይ መውጣት አያስፈልገኝም። እዚሁ ቁጭ ብዬ ጥርት ብሎ ነው የሚታየው። ምንድን ነው የሚታይሽ? ትንቢቱ ነው። ለካ ትንቢት ለማየት ጭብጨባና ሞራል ነው የሚያስፈልገው የተባለው እውነት ነው። ሞራልና ጭብጨባማ ግድ ነው። ጠንቋይም ቢሆን እኮ በሞራልና በጭብጨባ ነው የሚታጀበው። አንቺ በማርሽ ባንድም ብትታጀቢ ግምት እንጂ ትንቢት አይታይሽም። ግምትስ ቢሆን እንኳን ራይ ጥሩ ህልም መታየት በቀረበት ዘመን ጥሩ ገማች መሆኔ በቂ ነው። ኧረ እናት እንደው ህዝቡን ባትፈሪ እንኳን ፈጣሪን ፍሪ። አሁን አምረረሽ እንደው ስለ ይትባረክ ትንቢት እየታየኝ ነው እትይ ነው። እሱም አልታየኝም።
ከአሁኑ ስህተቴ ተምሬ ለወደፊቱ አስተካክላለሁ። ሌላ ቅሌት ይሉሻል ይሄ ነው እንዴ? ስህተቴን ማመኔ ነው ቅሌቱ? ታዲያስ ማንም ትንቢት እናገራለሁ የሚል ሰው አንድ አምልጦት ከተናገረ በኋላ ቢሳሳትም ይገግማል እንጂ አያምንም። ወይታ በቃ የሚያምነኝ ካገኘው ብዬ ነበር የሞከርኩት። ከነቁ አይገደዱም። ወደዛ ምን አስሬ ቤት ልጅ ይሉብኛል። እኔን ከጫካ ነው እንዲያገኙ። ያው ቤው ዛፍ የለውም እንጂ ሲዩ ተደብቀሽ አይደል እንዴ በሽምቅ እየተዋጋቻለሽ? ደጋዱ አሁን ሳላዋርዱት ጊዜን ያባከኑበትን 2000 ብር ይሁን። ሁለት ምን ሁለት ደዚህ በትሲ? አዎ ምን ሊሆኑ ነው? ኧረ ምን ሆናለሁ? ውረዱ ስትኝ እስክሳ መስሎኝ በቃ ልወርደው ነበር። በጣም ያላግጣል። ዘንድሮ መብቶ የሴት ልጅ ብዬ ጮኪያ ሲዥት ሸቤ ወርዶ ሻማ ሲጠየቁ እስክስታውን እዛ ይወርዱ። ኧረ እባክሽ ተይኝ። ከዛ ነው የወጣሁት። ከሸቤ ወጥተው ነው እንዴ ከውጭ ነው የመጣው ብሎ ሲቦተረፉ የነበር አይደለም እንትን ነው ያው ውጪ ምን የውጭ ሀገር ስራ እኮ ሸቤቤው እምዬ ኢትዮጵያ እኮ ዓለም ነች። በጣም ዶላሮትን አፍሰው ስለመጡ ነው ዓለም የሆነችሉት። የምን ዶላር? ኧረ እኔ ባይኔ አይቼ አላውቅም። ዶላር ያለኝ መስሎሽ ነው እንዴ ዋጋውን ያስወደድሽብኝ? እንደውም አዝኜ ቀንሽ ይሉት ከውጭ የመጣ ሰው ጉራ ብቻ ኪሱ ባዶ። እውነትሽ ነው፣ ጉራ ብቻ ነን። ኪሳችን ውስጥ አንድ ነገር የለም። ቢፈተሽ የፈረንጅ ቁንጫ ሲዘል ነው የሚገኘው። እንደው የኔ ቆንጆ ትንሽ ትቀንሽልኛለሽ? እንደውም እንዳልጨምር። አሁንስ በዛ። ህግ የለም እንዴ? አለ። ሂዱና አክሰሱ። ወንዶች በራሳችሁ ጊዜ ስማችሁን አጥፍታችሁት ህጉን ለማን እንደሚያደላ እናያለን። ይኸውልሽ ግድ የለም በእርጋታ እንነጋገር። እንደው ትልቅ ሰውነቴን ሽምግልናዬን ተመልክተሽ ደግሞ እንደ ማር ያዘነብኩትን ጨዋታ ሰምተሻል። ምን አለ ትንሽ ብትቀንሽልኝ? እንደው ይሆናልሽ 500 ብትቀንሽው። እውነቴን ነው። ላንቺ ያዘነብኩትን ጨዋታ መድረክ ላይ ብጫወተው 100,000 ብር በላይ ነበር ምሰራበት። ግን ያው አንቺ ስለሆንሽ መቼም በነፃ አዘነብኩ። ይሄ እንጨት የሚል ጨዋታው ነው ተከፍሎ የሚሰሙ። እኔም ስራ ሆኖብኝ ነው እንጂ ቋቅ እያለኝ ነው ሰማሁት ነበር። አሁን ሰዓታችንን ጨርሰን ወደ ኦቨርታይም እንድንሸጋገር ነው። ኦይ የሞት ቀጠሮ አታርጊዋ እንዴ! ምንድን ነው ይሄን ያህል? ኦኬ በቃ ተይው። እሺ እንደው ግን አንድ ለጠቅላላ እውቀት አንድ ጥያቄ ብቻ ግን ልጠይቅሽ። አሁን እንዲህ ቁጭ ብለን ላወራንበት 2000 ብር ከጠየቅሽ ዋናውን ጨዋታ ብንጫወት ኖሮ ምን ያህል ነበር ብትጠይቅ? በአስተያየት ከ5 እስከ 7 ትልቁ 5,000 እስከ 7,000 ለአንድ ቀን አዳር? አይ ለዘላለም ትዳር። አንቺ እንደዚህ ተወዷል? ምን እናድርግ? ያው ከቦታውም ተወዶ እኮ ብሩ ራሱ ገና ኪሳችን ሳይገባ መውጫውን ነው የሚያመቻቸው። በጣም አዋጭ ስራ ሆኗላ። ምን ነው ሊጀምሩ ታሰቡ እንዴ? ባለጌ ዝም በይ። ምን ብዬ ነው የመጀመሪያው? ምን ማለት ነው? ኖር አይደለም እንዴ? ምን ታወራለች እጂ? እናቴ በጊዜ የገባበት ገብቼ ትዳሬን ይዤ ስብስብ ብል ይሻለኛል። ለአንድ ቀን 5,000 በአመት ብትመጪው እኮ ከፍተኛ ኢንቨስትመንት እኮ ነው። የለችም። አምላኬ የዛሬን ብቻ አሸዋውደኝ። ያደለው አገናኘን እያለ ይጸልያል። እኔ አሸዋውደኝ ይላለሁ። ይትባረክ ወይኔ መጣች። ችግር ከቢሮ ፎጣ ነግራት በላይ ላይ ጂፒኤስ አስቀጥማለች እንዴ? ይትባረክ ምን አለ ስሜ ለዛሬ ይትባረክ ባልሆነ ይትባረክ አልሰማኝ። ባረክ እየገባ ይሁን እየወጣ ስለማታውቅ በሩን ከፍተህ እንዳልሰማ። ማማል
የከብካባ ጓደኛዋ መቀመጫዋና እግሯ ስለቀጠነ አትወጣም ብላል ነበር። በአንድ ቀን ወፍሮላት ነው የምትንቀሸቀሸው። እሺ እንዴት ነው? አለ ነው። ወዲህ በሉ። ምን እንደለጋሽ ሀገራት ወዲህ በሉ ብለው ስም ያሳምራሉ። እርሶ ኪስ ያለው ገንዘብ ከእርሶ ጋር በጣም ከመላመዱ የተነሳ የቺክ መቀመጫ ሳይ ነው ዘሎ የሚወጣው። ልክ እንዳንተ እያየ እየተመኘ የአይን ሻወር ከሚሆንብህ ወጣት አድርግናል የሚገባው ጠብጠብ ታደርጋለህ። እኛ እኮ ወጣትነታችን ነው ሀብታችን። እንደ ዳዲዎቹ ለቺክ ገንዘብ አያስፈልግም። ጠጋ ብለን ዘመናዊ ጭዌ ጠብ አድርገን በመልካችን አማለን ነው የምንበለው። ተስፋዬ አንተ ግን ወጣት ነህ፣ የሌባ ጣት ነው። አንተ ሹል በዚህ ሹል ሰውነት የትኛዋን ቺክ ልጠብስ ትችላለህ? ኧረ እችኛዋ ናት ብዬ ሳሳየሁት አጣብሰኝ ሌለው ታባን ነው አለ። ተው አንተ እኔ ነኝ አንተ የጠበስካትን ቺክ ወሬ ጀመ ጠብሰው። ስማ ደረጃህን እወቅ። ደረጃ የሚባል ነገር አለ፣ ክላስ የሚባል ነገር አለ። ኦኬ ሃይ ክላስ ሎ ክላስ የሚባል ነገር አለ። ኦኬ ስማ ደግሞ ልምከርህ፣ አጉል እንጠራራለሁ ብለህ ሽንጥህ እንዳይበጠስ ጧ ብሎ ራሳሶት በእርጅና የሳሳ ሽንጥ ነው የሚበጠሰው። ያ ሽንጣችንም ወገባችንም ምናችንም ገና ትሽንጣስ። እውነትህን ነው ተስፍዬ። አይ ተስፉ፣ ከአንተ የሰውነት ክፍል ትኩስ የሆነው አንድ ነገር ብቻ እኮ ነው፣ እሱም ሽንትህ ነው። ሽንቴ እኮ ትኩስ የሆነው ውስጤ ትኩስ ስለሆነ አይደል እንዴ? ውይ አይደለም፣ ውስጥ ያለው ችግር አፈልቶት እኮ ነው። አያቶ ኃይሉ አሁን ባልጠፋ ነገር እንደው በሽንት ይቀናል ወይ? በማንቆርቆሪያ አምጡልኝና አፍልቼ ላምጣለሁ። በአንተ ቀንቼ እንደው ቢቀና በአንተ ሽንት ይቀናል? ምን ሰውነት አለህና? አሁን ሂድና ሽና ብትባል አንድ የረባ ፈሳሽ አወጣትም እንቱ እጅ። ኧረ የኔ ሽንት ጎርፍን ገረመው የሚባለው ነው። እውነት በኋላ ያለ ሜትሮሎጂ ትንበያ ፏ አረግዴ ለቅቄው የአደጋ መከላከልና ዝግጁነት ኮሚሽን ሳይመጣ ከግንፍሌ ወንዝ ጋር እንዳልቀላቅል። ግንፍሌ የሚገባ ካንተ የወጣ ኧረ ከዚህ ሰውነት አታሰቃኝ አለች ቲናዬ። ለካ እናትህ እነ ቲና እነ ኪኪ እነ ሚሚ እነ ማሚ የሚባሉ ስሞች እናንተ ራዳር ውስጥ አልገቡም ገና። የእናንተ ሰፈር እነ ከበቡሽ ደበቡሽ ከማናነሼ እና ወዘተረፈ እንደዚህ እንግዲህ ምን ልረዳ አልችልም። በዚህች ተንቀሳቀስ። ኦኬ የለውም እንደ ሽንት ቤት ሰው አለ ለበላት እንዲህ ከሄደች በሩን ቆልፌ እንድታንኳኩ ያደረግኩሽ አይደል? በጣም ይቅርታ። ምን በሆነ ስራ አይምሮ የተወጥሮ በሩን እንኳን መቆለፌን ልብ አላልኩትም ነበር። ኧረ ችግር የለውም። ችግርማ አለው። መኖሪያ ቤት እንጂ ቢሮ እንዴት ይቆለፋል? የሥራ ቦታ አይደል? ልክ ነህ። ሰላም ነው? ምን ማለት ሰላም ነው ብለሽ የጠየቅሽኝ ምን የተረበሽ ነገር እንዳለ ሰምተሽ ነው? ኧረ እኔ ምንም አልሰማሁም።
ሰላም ነው ወይ ያልኩህ ከይዝጌሩን ሰላምታ ነው እንዴ? እኔ ደግሞ ሰላም ነው ወይ ስትይኝ አገሪቷ ተረብሻለች የሚል ዜና ሰምተሽ መስሎኝ እኮ ነው። አገሪቷ ውስጥ የተረበሸ ቦታ አለ እንዴ? እኔ እንጃ። ተረበሻሉ እንዴ? ሰላምታ የመሰለኝ ግራ ገባ። ደህና ዋልክ ይትባረክ። ወይ ለሰላምታሽ መልስ ሳልሰጥ ዝም ብዬ ቀባጠርኩ። ምን አንዳንዴ ንግግሬ ላይ የቅደም ተከተል መዛባት ችግር አለብኝ። መጀመሪያ የሚባለው መጨረሻ ላለው። እኔ ደህና ነኝ፣ አንቺ ደህና ነሽ? አሜን አሜን አሜን። ግን ቅድም ስጠራ ስላልሰማኸኝ ነው ጥለኸኝ የገባኸው? ማንን? አንቺን? ኧረ አልሰማሁሽም፣ ማለት አላየሁሽም። የቱ ጋር ነበርሽ? አጋጣሚ ወደ አንተ እየመጣሁ ነበርኩና በር ላይ ቆመ ሳይ በተደጋጋሚ ጊዜ ጠርቼህ ነበር። ኧረ አልጠራሽኝም። ምናልባት በሆድሽ ይሆናል የጠራሽ። ማለቴ እንዲሰማኝ አድርገሽ ጮክ ብለሽ አልጠራሽኝም። ጮክ ብለሽ ይትባረክ ብትይኝ እሰማሽ ነበር። ከነበረን ቅርበት የተነሳ ባልጮህም ይሰማሃል ብዬ ነበር። አልሰማሁሽም ስልሽ አይኔን ግንባር ያድርገው። ለካ አይኔን ግንባር ያድርገው የሚባለው አላየውም ለማለት ነው። ጆሮዬን ግንባር ያድርገው ስለማይባል አንቺ እጅሽን ለማለት። አረ ችግር የለውም አምናለሁ። ይሄ እኮ መማማል አያስፈልገውም። መማል አያስፈልገውም እንዴ? ይቅርታ የሚያስፈልገው መስሎኝ ነው። ይቅርታ አያስፈልገውም። ይቅርታ አያስፈልገውም። ታዲያ ምንድን ነው የሚያስፈልገው? ምንም አያስፈልገውም። ምናልባት ልብ አላልከኝም ይሆናል። አዎ ልክ ነሽ፣ ልብ አላልኩሽም። ግን ልብ እንዳላልኩሽ እንዴት አወቅሽ? ማለትማ ማለት ምን ማለት ነው? አይ በስራ ጫና እንደ በሩ መቆለፍ እኔንም ልብ አላልከኝም ይሆናል። ልክ ነሽ። ልብ ካልሰማ ሁለት አይደለም 10 ጆሮ ፊትሽ ላይ ቢደረደር ለውበት እንጂ ለመስማት ምን ጥቅም አለ? ፊት ላይ 10 ጆሮ ቢደረደር ውበት የሚሆን ይመስላል? እኔ አይመስለኝም። ግን ሴቶቹ ለውበት ብለው አንዱን ጆሮአቸውን 10 ቦታ ስለሚበሱ 10 ጆሮ ቢኖራቸው አንዳንድ ጊዜ ብቻ ተበስተው የሚፈልጉትን ውበት አግኝተው ጆሮአቸውንም ወንፊት ከመሆን ያድኑታል ብዬ ነው። በጣም አርቀህ ነው የምታስበው። ምኑን ነው ማለት? ይትባረክ አውቀህ በጣም ግራ እያጋባኝ እኮ ነው። ግራ አጋባሁሽ? እኔም ግራ ገብቶኝ ነው። ለምን ግራ የሚገባ? እኔ እኮ አርቀህ ነው የምታስበው ያልኩት ነገሮችን በጥልቀት ነው የምታየው ለማለት ነው። ነው እንዴ? እኔ ደግሞ አርቀህ ነው የምታስበኝ ያልሽኝ መስሎኝ እኮ ነው። ኧረ እኔ አላልኩም። አንቺም አላልሽም፣ እኔ ነኝ ያልኩት። ግን እንዳልሰማሁሽ አመንሽኝ አይደል? አዎ አምኛለሁ። ግን ሰው ሲጠራ እስካለ መስማት ድረስ ራስን በስራ መወጠር የለብህም። እሺ ከዚህ በኋላ ጥሪ፣ ግድ የለሽም፣ እሰማሻለሁ። ጥሪ። ለእኔ ብቻ ሳይሆን ምናልባት መንገድ ላይም የመኪና ክላክስ ሳትሰማ ለአደጋ እንዳትጋለጥ ብዬ። የአንቺን ድምፅ ነው እንጂ የማልሰማው የመኪና ክላክስማ እሰማለሁ። የኔ ድምፅ ለምን? ማለቴ አንቺ ቢሮ የሥራ ጫና ውስጥ ስገባ ስለምትጠሪ ነው እንጂ ውጭ ብትጠሪኝ አንቺንም እሰማሻለሁ። እንደዛ ከሆነ ጥሩ ነው። ጥሩ ማለት ልጠሪ ነው? መቼ? አንቺ ከፈለግሽ አሁን እንጠና ጥሪ። አረ ችግር የለው። ችግርም አለው እንዴ? አንቺ ብቻ ስትጠሪኝ አውቄ የማልሰማሽ መስሎሽ ብትቀየምኝስ? ምን እቀየምሃለሁ? ምክንያቱም ነገርከኝ እኮ። አሁን መግባት እችላለሁ? አየሽ፣ ከቀልብ ያለ መሆኔን ይሄ ማረጋገጫ አይሆንም? በር ላይ መቆማችንን እንኳን ልብ አላልኩት። አሁንም አልተረጋጋህም መሰለኝ። ቢዚ ከሆንክ በኋላ ተመልሼ ልምጣ። ኧረ ተረጋግቻለሁ። እንደውም ስፈልግሽ ነው የመጣሽው። ነይ ግቢ። የድሮ ፎንቃ እኮ አይረሳም። የድሮ ፍቅረኛዎች በሙሉ ትዝ አሉት አይደል? መቼም እንደው አሁን በህይወት አይኖርም። አሁን መቃብር ቦታ ሄደው ፈለግ አድርገው እርሞትን ያውጡ። እንግዲህ ምን ይደረጋል? ኧረ ጨዌ እየተላለፍን ነው። የአራዳ ልጆች ምን አተን ነው በእናትህ ዝቅ ብለን የምንጨዋወተው? አለህ አይደል እንዴ አንተ? እማዬ ነች ችኬ ነች እማዬ ነች እማ አይደለሽ ችኬ ግራ ያጠጋባን ወረኛ
ኧረ አያውቁኝም። እኔም እድሜ ጠኑ ነገር አይመቸኝም። አንድ ቀን እኔ ክልል ወስጄ አጫውተውትና ለመምረጥ እስከሚቸገሩ ድረስ አይን ዋጅ ሆኖቦት ከዚህማ አልወጥ። እንዲሁ ምን አለ አንድ ለውጡ የገባው ሰው መጥቶ እንደ ችግኞቹ በተከለኝ ነው የሚሉት አቶ ኃይሉ። አይን መጫወቻ ነው እንዴ? ስማ እስቲ ተመልከተኝ፣ ትኩር ብለህ ስትመለከተኝ የፉንጋና የሆነ ጎራዳ አደራጅና ሰብሳቢ ሊቀመንበር እመስላለሁ እንዴ? እንደ ፍጥር ጥር በአይነት መድባቸውና እንደፈለክ ልታደርጋቸው ትችላለህ። እሱ ዋና ስራዬ ነው። ምንም የእርሱ ምክር አያስፈልገኝ። እንደው የኔን ቺኮች ፉንጋ ካሉ የእርሱን ቆንጆዎች መገመት አያዳግም። እንዲህ አይነት ደረጃማ እንዲህ ይኸውልህ፣ ጨዋታውን ስታመጣው ደረጃን ስታውቀው ደስ ይለኛል። መቼም እኔና አንቺን ደረጃ ልዩነት ለማስበር የተባበሩት መንግስታት ድርጅትን የምድር ነው ገብ እኔና ተስተካክል አስብረው አልችልም። ተመልከች፣ የኔና አንቺ የቺክ ምርጫ ታይፓችን ራሱ እኮ አንድ አይነት ሊሆን አይችልም። ወስፌ ተስፎ መርከብሽን ታወርጃት። ቺ ፍራንክ ነች አይደለ? እንደዚህ ከወጣት ጋር እኩል አድርጋ በኩራት የምታናግሩት። አሁን እኮ አቶ ኃይሉ ሳይሆኑ ኪሶት ነው የሚያናግረው። አጋር በዚህ ጊዜ ቺኮቹን ኪስ እንጂ ፊት አያዩ። በጣም አዝናል። ፊትም ኪስም የለህም። ፊትማ ነበረኝ። ድህነት ሄልሜት ሆኖ ሸፈነኝ እንጂ ፊትማ ነበረኝ። ግን አንድ ቀን እኔና እርሱ ሁለታችንን ኪሳችን ሞልቶ ብንገናኝ ጆትን ታጥበው የበይ ተመልካች ነበር ማረጉት። አንተኔ ድንገር ያንተ ኪስ ከሚሞላ የህዳሴው ግድብ በሰከንድ ውሃ ቢሞላ ይቀላል። ሂድና ደግሞ ለግብፅ አቃጥር። ልክ ነው። የኔ ቢጤ ደሃዋ እስካልተፈጠረችልኝ ድረስ ከገዢው ፓርቲ ጋር እኩል ቆሞ በቺክ ጉዳይ መፎካከር ከባድ ነው። አንተ አሁን ገና ሰበር ጭው ያመጣ ገዢው ፓርቲ ብትል እንዴት ወዷል። ሾፒንግ ወጥቶ ነበር እንዴ? እኔ ኃይሉ በእናት ሰርቼ እንጂ ገዝቼ በልቼ አላውቅም። እና መወደዱን በምን አወቁ ነው? ወይስ እኛ ሳናቅ ልክ እንደ ቡና ታጥቦ የተቀሸረ አንደኛ ደረጃ ምናምን እየተባለ የዕለቱ የዋጋ ዝርዝር መነገር ተጀመረ እንዴ? አዳልጦኝ ገብቼ የዋጋውን ንረት አፈናጥሮ አስወጣ። እኛ ተስፈንጥረን እንውጣ እንጂ ካለ ምን አለ? እኔ ምስኪኑ ላይ ዘራፍ ከሚሉ ብሮትን ወጭ አድርገው ዘራፍ ኃይሉም ነበር። ተስፍዬ አይዞህ በእናትህ አይዞህ፣ አይሰማሽ። እኔን የመሰለ ጎረቤት አለ። በቃ ብር ሊሰጡኝ ነው። አንተ ደፋር፣ ደረጃዬን ዝቅ አድርጌ ከአንተ ጋር መጫወቴ ከብር በላይ ነው። ጨዋታ ያለ ብር ጉንጭ ማድከም እንደሆነ ሳታስተምሮት ነው እንዴ ለቀቀችሁት? ስማ፣ ፖንቲናዬ እስኪ ላላ ድረስ ነው አስተምራ የለቀቀችኝ። እና ከስተቱ የማይማር ፈንጂ አምካይ ብቻ ነው ብለው ነው የቀድሞ ስተቱን እንደገና የሚደግሙብኝ። ተስፋዬ ተረቱን ለእኛ ቤት ትተው። የተረት አባት የሚባል ይትባረክ የሚባል ሰው እዚህ ቤት አለ። ስማ፣ ተረትን ከገበያ ገዝቶ አጥቦ አሽቶ አስጥቶ ከክቶ አድቅቆ አብኩቶ ጋግሮ ይተርትልሃል። ልክ ነው። ረስቼው ነው ትቼዋለሁ። ለካ መሬት ትዞራለች ሲባል እናንተ ቤት ግን ራሳችሁ ዞራችሁ አባትና ልጅ ተቀያይራችሁ። ስማ፣ እንደናንተ ቤት ባለንበት ቆመን ከምንቀር ብለን እኮ ነው። ዞሮ ያሉበት ሲጠፋውት መልሱኝ የሚሉበት ቀን ይመጣል። እንዴ ተስፉ፣ እንዴ አይሆንም እንዴ! ምነው አንተ እንደው ብመለስ እናንተ ቤት ከምመለስ እንደወጣው ብን ብዬ ብጠፋ ይሻለኛል። አላመኑም እንጂ አሁንም ጠፍተዋል። ምነው የዚህ ሰፈር ሰዎች ትንሽ እንደው ከሰው ጋር እንመሳሰል፣ ደረጃችንን አውርደን እንጫወት ብለን እንደ ሰው ስንቆጥራችሁ ሰው አናት ላይ ትወጣላችሁ። ትንሽ ካናት የተወርድና ተሰማኝ። በባዶ ጭዌ መስማት አይከብድም ወይ? አይከብድም። በባዶ ጭዌ የሚከብደው ፌሜል ላይ ሲሆን ነው። ሜል ላይ ኧረ አይደብርም።
ተጫወቱብኝ። ቀጥሉ። ደበረኝ። ይገርምሃል፣ የድሃ ድምፅ ሰለቸኝ። ከዛ በቃ የት ልሂድ አልኩና የሆነ የድሃ ድምፅ የማይሰማበት ራቅ ያለ ሬስቶራንት ውስጥ ገባሁ። ኢትዮጵያ ውስጥ ነው ይሄ ሬስቶራንት ያለው? ሹር አለ፣ ኢትዮጵያ ውስጥ ልወስድ ይችላል። ግን ችግር አለ። አይ ኤርፖርት ምናምን ብረትና መሳሪያ እንዳያልፍ የሚል ማሽን አለ አይደለም? ልክ እንደዚያ አንተን እዛ ሬስቶራንት ውስጥ ብከት ጠቅላላ የሬስቶራንቱ እቃዎች ሁሉ ደሃ ይሉ። ኧረ እኔ መጀመሪያውንም አልሄድም፣ ሳያዩ የሚያምኑ ነው የሚለው መጽሐፉ። ቃምኞታለሁ። ቀጥሉ። ቀጥላለሁ። እዛ ድንገት ዙር ስል የሆነ እጅግ ኃይለኛ ፈገግታ ለቀቀችብኝ። እንቲ ነችና አልቀው ብራዘርሽ መልኬን ምናምን ሰራራውልሽና ፈገግታ መልሼ ስገጫት ጊዜ ተቀብላ እንደገና በኃይለኛው አትረጭብኝ መሰለ። ዘንድሮ ማሰማን ነገር የለም። የፊትም መልክ ይሰራል። እሺ ለምን ነበር የፈለከኝ? አንቺ ምን አልፈለኩሽም? አሁን እኮ ስፈልግሽ ነው የመጣሽው አልከኝ። ኧረ አላልኩሽም። አልኩሽ እንዴ? አይ ያላልክም ያልክ መስሎኝ ነው። ያላልኩሽም ብለኸኛል ካልሽማ እኔ ሳልሆን አንቺ ነሽ ያልተረጋጋሽው። ኧረ እኔ ተረጋግቻለሁ። ችግር የለም ችግር የለም። አሁን ቢዚ ከሆንሽ በኋላ ተመልሰሽ መምጣት ትችያለሽ። እኔ እንኳን ቢዚ አይደለሁም። የመስሪያ ቤቱን የዓመቱን አሴስመንት ሰርቼ አይተህ እንድትነግረኝ ነበር የመጣሁት። ገና ትናንት ገብተሽ በአንድ ቀንማ ልትሰሪያች። እስኪ በጥሞና አስቢ። እርግጠኛ ነኝ ሌላ ነገር ልትነግሪኝ ነው የመጣሽው። ኧረ እኔ ምንም እነግርህ ነገር የለም። ግድ የለሽም። ተረጋግተሽ አስቢ። ፈርተሽ ወይ ተመክረሽ የመጣሽው ነገር ጠፍቶብሽ ይሆናል። የምን ምክር? ምክር ነዋ። የቤተሰብ የወላጅ ምክር ምክሪ ነው እንዲያድግሽ። ልጅ ሳይመከር ያድጋል እንዴ? እንደውም አልፎ አልፎ ዱላ አለበት። ዱላ ማለት አንቺን ሊመጡ ታዲያ እነማን ናቸው? ወላጆቼ ናቸው። ሳጠፋ ላልገርፍ ላልመከር እንዴ? ቤተሰቦችሽ ናቸው እንዴ? እኔ ደግሞ ሌላ ሰው መስሎኝ። ስላሰብክልኝ አመሰግናለሁ። እኔም ስላሰብኩልሽ አመሰግናለሁ። እሺ ለማንኛውም በአንድ ቀን የሰራሁት በዚህ ስራ ላይ ብዙ ልምድ ስላለኝ ስላልከበደኝ። ዋናው ነገር በአንድ ቀን ተሰርቶ ማለቁ ሳይሆን ስራው በአግባቡ መሰራቱ ላይ ነው። ልክ ነህ። ያውና ማስተካከለው ነገር ካለ አስተካክላለሁ። ችግር የለም። ለመስሪያ ቤቱ አዲስ መሆንሽን ከግምት ውስጥ አስገብቼ ያዋል። እሺ አመሰግናለሁ። ሄድሽ እንዴ? ፈለክ? አይ አልፈለኩሽም። መልካም የሥራ ጊዜ ይሁንልሽ የሚለውን መልካም ምኞቴን ሳልገልጽልሽ ብዬ። እሺ አመሰግናለሁ። እኔም ካንተ ጋር በመስራቴ ደስተኛ ነኝ። እኔ ደስተኛ ነኝ በጣም እንጂ። በስራ በጣም ጎበዝ እንደሆንክ ስለሰማው ለወደፊት ካንተ ብዙ እማራለሁ። ስራውማ ህይወቴ ነው። ከሱ ውጪ ሌላ ምንም የማውቀው ነገር የለም። ስራን ካወቅ በቂ ነው። ሌላውማ ትርፍ ነው። ሌላው ነገር ትርፍ ነው እንዴ? እኔ ስራዬን በጣም ስለምወድ ሌላው ነገር ትርፍ ነው። ለኔ ትርፍ ነው ይመስለኛል። ትርፍ ነው። ትርፍ መሆኑ ስለነገርሽኝ በጣም አመሰግናለሁ። እሺ አመሰግናለሁ። ምንም አይደል። ሁሉ ነገሯ ከኔ ጋር አንድ አይነት ነው። ለኔ ሆናለች አልኩት። ልክ ነው። እንደኔ ስራ ነው የምትወደው፣ ሌላው ነገር ትርፍ ነው አለችኝ። እንደው ከዚህ በኋላ ሰማን ትርፌ ብየዋል። ወይ ተስፍዬ፣ እዚሁ አቁሜ ጥዬ ሄድኩ እንዴ?
ጨዋታዬን አራኩብህ። ሶሪ እየተከተልከኝ መስሎኝ ነበረ። አረ እርሶ በጨዋታ ሊያልፉኝ መከተል አይደለም አልፌዎታለሁ። ተስብዬ አይዞ ባለማወቅ አትፈር እንዴ ወንድም ነኝ። እጅን አውጣ ጠይቅ መልስልሃለሁ። ኧረ እኔ ገብቶኛል። ያለ ብር ጨዋታ ሰሚ ስለማይኖረን እንደ ጨለለ ሰው ብቻችንን ማውራት ይሆንብናል ብዬ እንጂ ከዚህ የበለጠ ምን ጨዋታ አስደየመው አለ። ስማ መልክ ምናምን ስል ሜካፕ ምናምን መስሎ ነው አይደለ? ኧረ አልመሰለኝም። ይህን የሚያክል የትየሌለ ፊት ይዘው ቅርጽ ምናምን ሲሰሩበት ምን አይነት መልክ እንደሚኖረው ታይቶኝ እኮ ነው። አሁንም አንተ አፋሌ ብለህ ትናገራለህ። የሰው ሩብ ጉዳይ ፊት ይዘህ መቼም መልካችንን ይዘን ለዳኝነት ፍርድ ቤት አንቀርብም። የማያልፉት የለም ብለን ማለፍ ነው የሚሻለን። ቀጥሉ እናያለን። ይህንን ጮማ በፈገግታ እንደዚህ ሙክክ ካደረግኩት በቃ ምላሴን ሳልሳል አድርጌ ጨዋታዬን ይዤ ቀረብ ብዬ ባጫውተው ያለ አዋዜ ጠበስ ጠበስ አድርጌ በለዋለሁ ብዬ ሄድኩላ። በመሄዱ አይፈረድቦትም። ሴት ልጅ ለወንድ ልጅ ፈገግ አለችለት ማለት ግብ ግቡ እንዲጀመር ፊሽካ ነፋችለት እንደማለት ነው። ፊሽካ ትላለህ እንደ አንተ ቡቡዜላ ተነፋ እንጂ። እናለ ጠጋ ብዬ በምላሴ ማበሳሰል ስጀምር ስትስቅ ሳበስል ስትስቅ ሳበስል ስትስቅ ሳበስል መጨረሻ አቁም አትለኝ መሰለህ። አልበሰልኩልዎትም ገና ጥሬ ነኝ ብላ። እኔ ገዢ ፓርቲ መስለኝ እንጂ ተቃዋሚ ፓርቲማ አይመቸኝም። ያለ ገንዘብ ወደፊት የሆነ ነገር አድርግልሻለሁ በማለትማ ዝም ብሎ ጨዋታ የለም አትል መሰለህ እንዴ? እና ዝም ብሎ አትወጡ። እንዲያውም ለምርጫ ክርክር ያባክንኩትን ጊዜ ምክንያት በማድረግ 2000 ብር ቁጭ አድርጋለች። ኧረ በጊዜ ተገላግለዋል። ትንሽ ተጫውተው ፍጹም ቅጣት ክልል ውስጥ ገብተው ቢሆን ኖሮ በእጥፍ ተቀብለውት ያለ ድንኳን 3 ቀን ሰልስት ለቅሶ ይቀመጡ ነበር። አይደለ እሱ እንኳን አይደለም። እሱ እንኳን ምንም አልቀስ ምናምን የሚባል ነገር የለም። ግን እንደው ዝም ብሎ አለ አይደል? እንደው በነፃ መክፈል ግን ይደብራል። እና ክፍያው ፌር አይደለም። በቫር ታይቶልኝ አስተያየት ምናምን ይደረግልኝ ብለው አልተከራከሩም ነበር። እሱማ ጥሩ ነበር ወንድሜ። ከዚህ በኋላ ደቂቃ ብትጨምር ሰዓት በመጨመር ተጨማሪ ክፍያ ትጠየቃለህ ስትለኝ ፍሬቻ ሳላበራ ሁለተኛ የድሃ ድምፅ የማይሰማበት ቦታ ሄዱ። ኧረ እሱማ እሄዳለሁ። ግን ምንድነው የማጠመጃ ስትራቴጂን ግን እለውጠዋለሁ። ከመቼ ወዲህ ነው እንደዚህ የተወደደው? ግን እርሶ መቼ አዩትና መታሰር ጥቅሙ ያድር። የነዋይ ደበበ ዘፈን እሸት በላውኝ የሚለው ያኔ ምርጥ በነበረበት ሰዓት የታሰረ ሰው ከ15 ዓመት በኋላ ከስር ሲፈታ አሁንም በእሸት በላውኝ የሚጨፈር መስሎት ክለብ ገብቶ ካልከፈታችሁልኝ ብሎ ጸብ ያስነሳል አሉ። ደግ አደረገ። ትሰማለህ? ያንተም ህይወት ከመታሰር አይተናነስም። ስማ፣ ይሄ ድህነትህና ራብ ያመጣብን ነገር ሄድና እዛ መንግስት ምገባ ነው ምናምን የትምህርት ቤት ጀምሯል አሉ። መቼም ላንጎል ትምህርት አይገባም። ለሆድህ ስለሚጠቅመ ቁርስና ምሳን በልተህ ትመጣለህ። በላም ባንጠጣም በባዶ ሆዳችን እኛ ችግር የለብንም። ተስፍሽ እናትህ ቤት አለች? አዎ መሰለኝ። አዎ ሄድና ቡና አፌልኝ አሹቅም አሹቅልኝ በላትና ይሄንን ማይረባ ወሬያችሁን አሹቁት። ተስፋዬ ከቤታችን ውጣ። ከክልልም ውጡ ይባላል። እንዴ ወይኔ ምን ነካኝ እንዴ? ሮጥ ነው እንዴ?